መንገድ ዲስሪስፔክትፉል ነው። አሁንም እንደዛ ነው የማስበውና ዲስሪስፔክትፉል አርጓል ዮኒ አርጋሃል ዮኒ ዲስሪስፔክትፉል አርጋቸዋል። ሌላኛው ደግሞ በህዝብ ደም በጣም ደግሞ የከበደኝና የደበረኝ ነገር በህዝብ ደም እና እንባ የሚሸቅሉ የሚነግዱ ናቸው የሚለው ወርድ ለኔ በጣም የከበደኝና በዛ ላይ ደግሞ ጀነራላይዝ ተደርጎ በመነገሩ የደበረኝ ዋነኛው ቪዲዮ እንድሰራ ያደረገኝ ቶኔሽን ያነሳሳኝም ይሄ ነው። የኔ ቶን እኚህ ልጆች ጥፋት ሊያጠፉ ይችላሉ በበቂው ሁኔታ ብያለሁ እዛ ቪዲዮ ላይ በበቂው ሁኔታ ስላለው ችግር ስላለው ሁኔታ ስላለው መታገት ስላለው መራብ ላይሰሩ ይችላሉ ቪዲዮ። ነገር ግን ደግሞ በቻሉትና በገባቸው ባገኙት ነገር እየሞከሩ ነው። ጥሩንም መጥፎንም ሳይድ የሀገራቸውን መጥፎን ሳይድ አብረው በመካፈልም ጭምር ከማውራት ብቻ ሳይሆን አብረውን በመካፈል ችግሩን ጭምር ጥሩን ሳይድም ደግሞ ለዓለም ለማሳየት በመሞከር ጭምር ሞክረዋል። እኚህ ልጆች ብሌም አይደረጉም። ዮኒ አንተ ራስህ አድርገው ከነዚህ ልጆች አትጠብቅ ያለው ሪስክ ታውቃለህ የሚል ጠቅለል ያለ ሀሳብና ቶኔሽን ነው ያለው። ልክ አይደለህም የሚል ዮኒ ለማየዝ ምንድነው የሚባለው ልክ እንዳልሆነ ለመንገር ያ ልክ ነው ብዬ ስላልተሰማኝ አሁንም ልክ አይደለም ብዬ ስለማምን እንደዛ ነው ያልኩት። ይሄ ነው ቶኔሽኑ። ስለዚህ ሁለታችንን ማውራታ ከዚህ በኋላ የሚቀረን ጥያቄ የሚሆን ትጀምራለህ። እኔ ልጀምር? ፕሊዝ ጀምር አንተ ጀምርና። እሺ እንግዲህ እኔ የሰራሁት ቪዲዮ ላይ ኦልሞስት አድራሻ አለው ብዬ አስባለሁ። ተቀባይ ተብሎ ተቀምጦበታል ቪዲዮ ላይ ዜና አቅራቢና ከዛ በኋላ አብረውት የነበሩት ቲክቶከሮች አብረው ነበርክ? የዛን ቀን ዜና አቅራቢ ነክ? ዜና አቅራቢ ለማለት ያስቸግራል እኮ እኔ አይደለሁም። ታዲያ አንተ ለምንድን መልስ ለመስጠት ፈጠንክ? ማለቴ ይመለከተኛል ብለህ ለምን ወደፊት መጣክ? አንደኛ የመጣውበት ነገር ሁሉም ቲክቶከሮች የሚለው ወርድ ነው። ሁሉም ቲክቶከሮች በአጠቃላይ የሚል ነው። ሌላኛው ደግሞ ዜና አቅራቢዎቹ ጭምር ያለባቸውን ችግር ዲስአድቫንቴጆች ማቃቸው ፐርሰናሊ ማቃቸውም ጭምር ነገሮች ስላሉ ያ ነገር ይመለከተኛል። አሁን ለምሳሌ አንዳንድ ሰዎች ራስን ስለነካ ብቻ አይደለም ይመለከተኛል ብለህ የምትመጣው ነገሮችን ነገ እቺ ነገር ለኔም ነች፣ እቺ ነገር ነገ ለከሌም ነው። ይሄ ነገር ልክ ባልሆነ ሁኔታ ሰዎች መተቸት የለባቸው። የሚሰሩት ጥሩ ስራ እንዳለው ነው፣ መጥፎ ስራውን መተቸት አለበት ብዬ ስለማምን እነሱ የታቋም ሰው ነኝ። ሜቢ ሌሎች ኮንተንቶችንም ላይ የሰው ብዙ ጊዜ ሰዎች ባልሆነ መንገድ ሲነኩ ይሄ ነገር እንዴት ነው እንደዚህ ባናደርግስ እንደዚህ ቢሆንስ የማለት ባህሪ ያለኝ ይሄ መጀመሪያው አይደለም እና ዜና አቅራቢዎቹን ብቻ ነው ብዬ ደግሞ አይደለም የተረዳሁት። ሙሉ ቲክቶከሮች ለምን ዜና አቅራቢዎች አልነበሩም? ፌሱ ራሱ በጣም በዋነኝነት ምናልባት የእሱ ጉዳይ ላይ እና ሙሉ በአጠቃላይ ቲክቶከሮች የሚል ወርድ ስላየው ጀነራላይዝ የተደረገ ስላለ እኔም አለሁበት ኢቭን አንተ ራሱ ዮኒ ራሱ አለበት ብዬ ስላመንኩኝ ነው ያንን ያደረኩት። እሺ ሌላ አንድ ተጨማሪ ጥያቄ ልጠይቅልህ። ስለ ቪዲዮ ሜንሊ የኔ ቪዲዮ እያወራ የነበረው ስለ ታገቱ ሰዎች ነው። አንድ ሀፕን ስላደረገ ኢንሲደንት ነው። ስለነዛ ሰዎች ቪዲዮ ሰርታል? እንዴት? ለምሳሌ ዜናውን ሰምታላ? መታገታቸውን አልሰማህም ነበር? በሚያሳዝን ሁኔታ አልሰማሁም። ብዙም ኢትዮጵያ ፖለቲካ እንትን ላይ ኢንተረስቱም ፍላጎትም የለኝም። ፖለቲካ ብለን አይደለም ዲፋይን የምናደርገው። ይሄ ግን ፖለቲካ ፓርቲም አይደለም እንትንም አካል አይደለም። ሽፍቶች ናቸው። ሽፍቶች ሰዎች ላይ ጉዳት እያደረሱ ነው እና ፖለቲካ አይደለም። ሌቭል የምናደርገው በፖለቲካ ሌቭል ስላልሆነ ማለት ነው። ግን አልሰማህም ነበር ዜናውን? ዜናውን ጭራሽ አልሰማሁም። ከአንተን የሰማሁት የመጀመሪያ ራሱ። ከኔ ከሰማህ እንዴት አላስደነግጠህም? ማለቴ አሁን ለምሳሌ ቅድም ምን ብላ ሰዎች ሲጠቁ ሲነኩ እደነግጣለሁ ብለሃል አይደለ? እና ሌላ መልስ እሰጣለሁ ብለሃል። እና ከሁለቱ እንዴት የቲክቶከሮቹ ከበደብህ? አሁን ለምሳሌ አንድ መኪና ሙሉ ታግቷል የሚለው ዜና እና በጣም በህይወትና በሞት ከዛ ደግሞ ምስክር ነኝ ሰው ተገሎ አይቻለሁ የሚል የሆነ ሰው እየመሰከረ አለ። ከዛ በኋላ ደግሞ የሆኑ ሰዎች ቲክቶከሮች ሂስ አንተ እንደሰጠኝ ሂስ የተሰጡን ትንሽ እኔ አግሬሲቭ ነው ጠንከር ያለ ነው እና እንደዛ ሲል ለምንድን እንትኑ እንዴት ይሄኛው መዘነብክ? የቲክቶከሮቹ ከታገቱት ሰዎች
ተቆራርጧል። ልድገመው እንትኑን ጥያቄ ምን መሰለክ ዜናውን ትንሽ ተቆራርጧል ግን አይ ቲንክ ያልከው ለምን አይ በቃ ሰምቼዋለሁ። ተቆራርጧል ግን ሰምቼዋለሁ። ምን መሰለህ ዮኒሻ እሱ ገኖብኝ ወይም ደግሞ ይሄኛውን እንትን ብዬ ሳይሆን ኢትዮጵያ ውስጥ ከቀን ወደ ቀን እኚህ ጉዳዮች የህይወታችን አንዱ አካል ሆኗል። ሜቢ አንተ ከሩቅ ነው ለማለት ሊያስቸግር ይችላል። ግን እኔ ፐርሰናሊ በዙሪያዬ የማውቀው ሁሌ የሚያጋጥመኝ ነገር ነው በሚያሳዝን ሁኔታ ማለት ነው። እና እንደዚህ ብዬ ስፔሲፊክሊ መናገር ባልፈልግም ወይም ደግሞ ወደዛ አውድ መግባት ባልፈልግም ይሄ የሽፍቶች በህዝብ መታገት የዱርዮ መብዛት ምኑ ከቀን ወደ ቀን እየበዛ የመጣ ያለ ነገር ነው ኢትዮጵያ ውስጥና እንደ አንድ ዜጋ ያስደነግጠኛል። ሳያስደነግጠኝ ወይ ደግሞ ሳይጨንቀኝ ወይ ግድ ሳይሰጠኝ ቀርቶ ሳይሆን ማን እንዳገተ አጋቹ ማን እንደሆነ ማን እንደታገተ እውነት ይሁን ውሸት ራሱ ፐርሰናሊ መረጃው የምናገኝበት ሁኔታዎች መንገዶች የሉም። በየቀኑ እንደዚህ መረጃዎች ይወጣሉ። የትኛው እውነት የትኛው ውሸት እንደሆነ አይታወቅም። ግን ይህን ስል ግን በየቀኑ እኔ ራሱ ፐርሰናሊ የማውቀው በየቀኑ ሰዎች ይታገታሉ እንትን ይላሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም። ይሄ መረጃውን እንደ እውነት ለመቀበል እና ወጥቶ ለማውራት በውስጤ ላምን እችላለሁ። እውነት ነው ይሄ ነገር ያሳዝናል ልል እችላለሁ። ግን ወጥቼ ለማውራት አያስደፈረኝም ያሉት መረጃዎች ብዙ ጊዜ የሚወጡት መረጃዎች ለዛ ነው እና ለዛ ነው የቲክቶከሮቹ እንጂ ላላዝንም አልችልም። ፐርሰናሊ ያጋጠሙኝ ነገሮች ስላሉ ላላዝንም አልችልም። ምንድነው ስሙ? ስለዚህ የዜናው ታማኝነት ውሸት ሊሆን ይችላል። የቲክቶከሮቹ መታማት ግን እውነት እየሰማሁ ስለሆነ ብለህ የቲክቶከሮቹ እማቀው አንዳንዱ የምታውቀው ነገር ነው። አይ ቲክ በኢትዮጵያ አይ ቲንክ ዘግቦታል፣ መሰረት ሚዲያ ዘግቦታል፣ ቢቢሲ እና እንትን አይዘግቡት እርግጠኛ አይደለሁም፣ ግን እነሱ ዘግቦታል። ሁለቱን ዜናውን ልልክልህ ይችላል ከዛ ስላየሁት ማለት ነው። ከዛ ይሄን ቪዲዮ ሳይ የተሰማኝን ነገር ሌላ ልጠይቅህ። ልክ ይሄን የአንተን ቪዲዮ ሳይ የታሪክ ኮንቴንት እንደምታቀርብ ነው ማውቀው እና እውነቱን ለመናገር እኔ ደግሞ ጥሩ የኢትዮጵያን ታሪክ ለማንበብ የምወድ ሰው ነኝ። ስለማቅ ምናምን አውቃለሁ በዛ ነው ማለት እና የዚህ ቪዲዮ ዓላማ እንትን መሰለኝ እኔን ወደ ጭዳነት የመስዋዕት በግነት አድርገህ ወደምትፈልገው ነገር ለማቅረብ። ምክንያቱም ይህን የምልበት ሁለት ምክንያት አለኝ። ሰዎች ቲክቶክ ቪዲዮ ሲሰሩ ለሁለት ነገር ይሰራሉ። አንደኛው የሆነ መልእክት ለማስተላለፍ ይሰራሉ። አልካለዛ ደግሞ ከጀርባ እውቅናም ሊሆን ይችላል መታወቅ ለማግኘት አቴንሽንም ለማግኘት ካለበለዛ ደግሞ ነገ ከነገ ወዲያ ይገኛሉ ብሎ የሚያስቧቸውን ጥቅማ ጥቅሞች ለማድረግ አንድ የቆመን ነገር መደብደብና እኔም እዚህ መቺ ነኝ ብሎ መገኘት ይፈልጋሉ። እና እንደዚህ አይነት ስሜት ተሰምቶኛል። እኔን እንደ መስዋዕት በግ እያቀረብከኝ ነው ወይ ነገ ከነገ ወዲያ አገኘዋለሁ ብለህ ለምታስበው ጥቅም? ዮኒሻ አንዳንዴ ሰዎች እውነት ነው የሆነ ሀሳብ ሲዘነዘርባቸው ፐርሰናል ወይም ደግሞ እኔ ጋር እየመጣ ያለ ነገር ነው ብለው ሊያስቡ ይችላሉ። አንተም እንደዛ ልታስብ ትችላለህ። ነገር ግን እኔ ግን በዋነኝነት ያልወደድኩት ነገር በጣም ቲክቶከሮቹ እኔ አይወለህ በአንተ ጉዳይ ብቻ ሳይሆን ከዚህ በፊትም ቲክቶከሮቹ ብሎ የተናገረ ሰው አለ። የሆነችን ልጅ
ያጋገቱት ዜና ለመሰራቱን ከዛ በኋላ ከዚህ በፊት ያጋጠመኝ እኔ ሲደርስ የያዘ ነው ታሪኩ ማለት ነው። በመሃል ከፊት ለፊት እና ከኋላ መጨረሻ ላይ እነሱን የሚወቅስና ከዛ በኋላ ደግሞ እንደው ባትናገሩ እንኳን ተናገሩ የሚጥሉ አጭር አጭር ታሪኮች ነው ያሉት እና ከዛ ሁሉ መርጠክ እቺኛዋን ፓርት ብቻ ቆርጠክ ለእንትን ስታቀርባት ለትችት ስታቀርባት ቪዲዮን ላላየ ሰው የሆኑ ቲክቶከሮችን እየሰደብኩ ነው ይመስሉ ቀጥታ ማለት ነው። እና ለእኔ ፐርሰናላይዝ ስለመሰለኝ ነው አይደለም ብለህ ካሰብክ እዚህ ላይ የምጨምርልህ ነገር ምንድን ነው፣ ቪዲዮህን አውቄ አሁን አካውንትህን ሁላ ሜንሽን ማድረግ ይችል ነበር። የአንተን ቪዲዮ ከስር ሜንሽን ያደረግኩት እኔ ተቆራርጦ ቪዲዮ ሲፖስት አውቀዋለሁ ሰው ሚስ አንደርስታንድ ሊያስደረገኝ እንደሚችል። ስለዚህ ሙሉ ቪዲዮን እንዳዩት ነው። ሌላኛው ደግሞ በቃሌ ብየዋለሁ። ሰዎች እየታገቱ እየተራቡ እየተቸገሩ እንደውም ሞር ሀሳብህን ከአንተ ፈቃዶች ሁላ አስፍቼዋለሁ። ያው አይዲያ እንደዛ ነው ብዬ አስባለሁ። አይደለ? ልክ ነኝ አይደል? እሺ እንደዛ ነው ብዬ ስላሰብኩኝ በቃሌ እንደዛ እየሆነ ለምን እንደዚህ ታደርጋላችሁ ብዬ በቃሌ ሞልቼዋለሁ። ከስርም ደግሞ ቪዲዮ ሜንሽን አድርጌዋለሁ ሙሉን እንዲያዩት ብዬ ማለት ነው። እና ፎከሴ ደግሞ እንዲሆን የፈለግኩት እኔም ያልተስማማውበትን ነው ብያለሁ። ያልተስማማውበት እነዛ ጉዳዮች ላይ ብቻ ነው። እሱ ነው ችግሩ። በጣም መልካም። ለምን ጥያቄ ልደራረብብህ ነው እንግዲህ አንዴ ገብተናል። እንትን ብለህ ነበር ምንድን ነው ስሙ? እኔ እናንተ ነን አድናቂ ቪዲዮዎች ትከታተላለህ? መጀመሪያ እኔ የምሰራ ኢቨን ፖድካስቶችን ሁላ ያለው የሚገርም የፖድካስቶችን ተዋቸውና ቲክቶክ ላይ የሚጭናቸው ቪዲዮዎች ትከታተላለህ? ምናምን ይመጣልሃል እንዴ? በጣም ይሄ ከፈረስ ጋር ስጋልድ ምናምን አይ ዊሽ የኔም ድሪም ነው አንድ ቀን እንግዲህ አልፎ አልፎ ነው እንትኑን ለማወቅ ለዚህ ይመጣልኛል እንዴ? ያው ይመጣልኛል። ስለዚህ ምን ብለሃል? እኔ እናንተ ነን ማህበራዊ ኃላፊነቶቻችንን ያልተወጣ ነው፣ እኔ እናንተ ነን ለሰዎች የሆነ ነገር ያላደረግ ነው እንጂ እነዚህማ አድርገዋል ምናምን ብለሃል። እና የእኔ ቪዲዮዎች የምትከታተል ከሆነ እኔ እዚህ ከመጣው ጀምሮ በጣም ብዙ ማህበራዊ ጉዳዮች ላይ ተሳትፌያለሁ ከምታስበው በላይ። አሁን ለምሳሌ የውሃ ችግር አጋጥሞ ማህበረሰቡን ከአንድ ወር ችግር በኋላ አንድ ቀን የፈጀብን 500 ሺህ ብር ሰብስበን ውሃ ጉድጓዱን አስተካክለን ውሃ ሰጥተናል። ትምህርት ቤት አስተምራለሁ፣ ደብተር ሰጥቻለሁ፣ ሞዴል ሰጥቻለሁ። በእርግጥ አናናፍሰው። አሁን ለምሳሌ ሜን ፎከስ አድርጌ አላናፍሰው። ሰው ያደረገውን ነገር በአደባባይ ማውጣት ዛሬ ነው እንደውም ብዙ ሰው የሚሰማው ዛሬ ሊሆን ይችላል። ግን ቪዲዮዎች አሉ እንደ ማስረጃ የተቀመጡ ስንሰራቸው የነበሩ እና ላይቭ ላይ ካሉ ሰዎች ጋር ብቻ ስለምናደርገው ቪዲዮ ፖስት ስለማናደርግ በጣም ብዙ ሰው አይደርሰው እንዲደርሰው ስለማንፈልግም ማለት ነው። እና ከዛ ማህበራዊ እዚህም ደግሞ ሰዎች እንዲመጡ ባህል፣ ወግን፣ ስርዓትን እንዲያዩ እናደርጋለን። ስለዚህ በተቻለ መጠን ማህበራዊ ግዴቴን ተወጥቻለሁ ብዬ የማስብ ሰው ነኝ እስካሁን ድረስ። እና ቪዲዮን እያየክ እነዚህ ስናደርግ እያየክ ያው ይከታተላለሁ ስላልክ ማለት ነው እያየክ ያው አንተ ላታረግ ትችላለህ። ምክንያቱም ራስክ አላረኩም ስላልክ አንተ በተናገርከው ቃል ይይዛለሁ። እኔ ግን ኃላፊነቴን የተወጣው ሰው ነኝ እና ኃላፊነቴን ተወጥቼ ሳለ እየሰራውም ያው በአግባቡ ተወጥተን አልተወጣንም፣ ማድረግ የሚገባንን አድርገን አላደረግም ሌላ ጥያቄ ሆኖ ሳለ ግን መደረግ የሚቻለውን ነገር ጠቅላላ በዚህ አንድ ዓመት ውስጥ አንድ ዓመት ስለቆየን ብሩ ቁጥር ይዘግይና ከፈለክ በኋላ ልነግርህ እችላለሁ ፋይል ስላለ ማለት ነው። ያን ሁሉ አድርገን ሳለ እያየክ ለምን መዋሸት አስፈለገ? መዋሸት አስፈለገ የምትለው ላይ የተሰመረልኝና መዋሸት ሳይሆን ያው ዴይ ቱ ዴይ ተከታታይ አይደለም። ፎሪን ፔጅ ላይ ስትመጣ ነው የምመለከትክ። ይህንን ስራ እንደሰራ ምናልባት አንተም እንዳልከው ስላላናፈስከው ይሆናል፣ አላየሁትም፣ አልሰማሁም። ይህንን ስራ ከሰራ በጣም ትልቅ ነገር ነው። ውሃ ማውጣት የውሃን ችግር ፐርሰናሊ ገጠር እንዳደገ ሰው ስለማውቀው አይሪስፔክታት። ስለዚህ ስህተት ነው ማለት ነው። አየህ እዛ ጋር እኔ እናንተ የሚለው ላይ እኔ ብቻ ነኝ ይህንን ያልሰራሁት፣ የኃላፊነት ማህበረሰብ ኃላፊነቴን ያልተወጣሁት እኔ ብቻ ነኝ ማለት ነው። አየህ እኔ ነኝ ወደኋላ የቀረሁት። ሁሉም ሰው ማህበራዊ ኃላፊነቱን እየተወጣ ነው፣ እኔ ብቻ ነኝ የቀረሁት ማለት ነው። ስለዚህ አንድ ነገር ልጨምርልክ፣ ምናልባት ከአውድ ሊወጣ ይችላል፣ ግን እንዳስተያየት ጥያቄ አይደለም። እሺ አንተ የታሪክ አቅራቢ ነህ እና አሁን ይሄኛውን ስላላየክ ዝም ብለህ ገምተን ያቀረብከው ይሄን አሁን ለምሳሌ ኦሬዲ ግምት ስለሚውሸት ስላልሆነ ያው ዋሽተህ ከሆነ ሆን ብለህ አጣመህ ነው የሚሆነው። ስለዚህ ገምተን ያቀረብከው ታሪክ የሚያቀርብ ሰው ልማድክ እንዳይሆን ታሪክ የምታቀርብ ሰው ከሆንክ ምናልባት በጣም ብዙ የኢትዮጵያ ታሪኮች ላይ ግምቶችን ከተህ እንዳይሆን እና መጠንቀቅ ይኖርባል። እሺ ቴንክ ዩ በጣም የታላቅ ወንድም ምክር ብዬ ወስጄዋለሁ። ከዚህ በፊት የተገደ ጥያቄ በጣም እየበዛ ነው እና
ከዚህ በፊት ፐርሰናሊ የተገደሉ ሰዎችን እንደማቅ ምናምን ተናግሬ ነበር እና ቪዲዮ ላይ ለምንድን ነው ልታካቱ ያልፈለከው? ምኑን? ከዚህ በፊት እኔ እንደዚህ በአጋቾች ተይዘው የተገደሉ ሰዎች አውቃለሁ ብዬ ተናግሬያለሁ ቪዲዮ ላይ ማለት ነው። እና እንትኑ ውሸት ይሁን ዜናው እርግጠኛ ላይሆን ይችላል። ሂሱ ትክክል ነው፣ እኔ ስለተናገርኩት ሂሱን ማለት ነው። ይሄኛውን ግን ትክክል ነኝ እኔ ቋሚ ምስክር ስለሆንኩኝ ማለት ነው። ለምሳሌ እኔ ማን ተናገረው ቢባል ዮናስ ስለሚባል ለምንድን ነው ቀለል አድርገህ ያለፍከው? ከዚህ በፊት የተገደለ ሰው አውቃለሁ እያልኩኝ ማለት ነው። የእንትኑን ምን መሰለህ ዮኒ፣ አሁንም ቅድምም እንዳልኩ ነው፣ አሁንም ደግምልህ በነዛ ሀሳቦችክ ላይ ስለምስማማ ነው እነሱን ሀሳቦች ያላመጣሁት። ቪዲዮ ላይ ብያለሁ። ቪዲዮንም አሁን ደግሞ ማየት እንችላለን። እነዚህ እንደምትመለከቱት ሙሉ በሙሉ አልስማማም ባልልም በእነዚህ ጉዳዮች ላይ አልስማማም በቲክቶከሮች ላይ ባለው ብዬ ነው እና እዛ ጋር ያልተስማማባቸውን ሀሳቦች ብቻ ነው ያመጣሁት። ይሄ ያንን ጉዳይ አንተ ሰው ሞቶብኛል እያልክ አልሞተብም ልልህ አይደለም እዛ ጋር ማመጣው። ስለዚህ ቶፒኩ እኔ እዛ ጋር ያወጣሁት ቲክቶከሮች ብለህ የተናገርከው ነገር ብቻ ነው እኔ ብዬ ስላመንኩ፣ ሌላውንማ ስለምስማማ ምናልባትም ፔንህ ነው ብዬ ስለማስብ ጭራሽ ሰው ሞቶብኛል እያለ ልሳለቅ ወይም ደግሞ ልተች ልመጣ አልችልም። እሱን ጉዳይ ያላስገባሁት ቪዲዮ ላይ እሱን ካስገባሁት ሰዎች እሱንም እየተቸው እንዳይመስላቸው ነው። እኔ የሚመለከተኝ ያልኩት እዛ ላይ ቪዲዮም አድምቼ የተናገርኩት እኮ ይሄንን ጉዳይ ነው፣ ቲክቶከሮቹ ጉዳይ ላይ ነው። ቲክቶከሮቹን የተናገረበት መንገድ ይሆን ዲስሪስፔክትፉል ነው ይሄ ብዬ ያወጣሁት ለዛ ነው። በጣም መልካም። ሌላ ቶሎ ለመጠቅለል ንግግርክ ላይ አንድ ንግግር ተናግረ ነበር ቪዲዮ ላይ። እነዚህ ልጆች ለምን ሪስክ እንዲወስዱ ታደርጋለህ ከአንተ ተናገር ብላል እና ኢትዮጵያ ውስጥ እውነት በመናገር የሚመጣ ሪስክ አለ ብለህ ታምናለህ ማለት ነው? አዎ በጣም አለ ብዬ አምናለሁ ሳይሆን አውቃለሁ ጭምርም። ለምን እኔም ፐርሰናሊ የሚገጥሙኝ ነገሮች አሉ። ከሁሉም ለምሳሌ አብራራለሁ፣ ችግር የለውም። አሁን ለምሳሌ ቀለል ባለው አንድ ኤግዛምፕል ነው የምሰጣቸው። ይሄንን ስለ አክሱም ስትሰራ የሚመጣበት ትችት አለ። አክሱም ላይ ስለሚሉ ሙስሊሞች፣ አርሲ ላይ ስትሰራ የሚመጣበት ትችቶች አሉ። ይሄንንም ስለማቅ ነው ፐርሰናሊ፣ ይሄንንም ስለማቅ ነው እኔ ልጆቹን ለምን እንደዚህ እናረጋለን ያልኩበት ዋነኛው ምክንያት የአንድን ቡድን ተደርጎ ይታሰባል። ለዛ ነው እና ምሳሌ ነው ኤግዛምፕል ላይ የሰጧችሁ ሪስክ አለው ስል አንደኛው ለምን ልርዳ እንደምል አስተካክሎ ለምን እንደምል እንገርቃሉ። ምሳሌ ትችት ነው ሪስካቸው። ስለ ሰው ልጅ ሞት ስለ እንትን እየተናገሩት እኔ ያልኩት አይደለም አንተ ያልኩት ትችት ይመጣባቸዋል። ስለ እንትን ሲሰሩ ትችት ስለ እንትን እና አሁን ትችት አይደለም ትችት ብቻ አይደለም የላይፍ ትሬትም ይመጣባቸዋል። ይሄንን በደንብ ታውቃለህ አንተ አይደል? ይሄንን እኔ እንደውም ሌላኛው የሆነ የገረመኝ ነገር እኔ አላልኩም አንተ ነው ያልከው። ኖ እኔ የገረመኝ ነገር ማለት ነው እንዴት ዮኒ ይሄ ጠፍቶት ነው ወይ እኚህ ልጆች የላይፍ ስትሬት ስለ አንድ ነገር ሲዘግቡ በአንድ በኩል ከብዙ ቦታ ችግር እንደሚመጣ እያወቀ እንዴት አይረዳቸውም የሚለው ነው አንድ ራሱ ቪዲዮ እንድሰራ ምክንያት ያስደረገኝ። እሺ ቪዲዮ ላይ አንድ ፓርት ላይ ኢትዮጵያ ውስጥ መራብ መታገት ምናምን 80 ዓመቱ ነው ምናምን ብላል እና 80 ዓመት ሙሉ የኖረ ችግር ነው የሚታወቀ ነው ምናምን ትላለህ። ከዛ በኋላ ደግሞ ትንሽ አለፍልክ ተጽዕኖ ፈጣሪዎች ምንድነው ስሙ ሀገር መልካም ገጽታ እየገነቡ ምናምን ትላለህ እና እነዚህ ተጽዕኖ ፈጣሪ የሚባሉ ሰዎች አሉ። ለምሳሌ ተጽዕኖ ፈጣሪ አሉን አላውቅም ነው ለመናገር ራሴ እንደዛ ሌቭል ኮንተንት ክሬተር እንበለው እኔ ኮንቴንት ክሬተር ማለት ነው። ደጋግሜ ተናግሬያለሁ ከዚህ ፖድካስቶችን ካየክ እኔ ኮንቴንት ክሬተር አይደለሁም ነው ግድ ስለማይሰጠኝ ስለ ኮንቴንቶች ማለት ነው። እና እነዚህ ተጽዕኖ ፈጣሪ የሚባሉ ሰዎች ያው አንተ ምንም ሌቭል ስላረከኝ ተጽዕኖ ፈጣሪ ነህ ሌቭል ስላረከኝ ማለት እነዚህ ተጽዕኖ ፈጣሪዎች 80 ዓመት የቆየን ችግር ለመፍታት ቢሰሩ ይሻላቸዋል ወይንስ የሀገር ገጽታ መገንባት ማለት እነዚህ ችግሮች አሉ ብላ 80 ዓመት ሙሉ መራብ መሰደድ መቸገር ምናምን አለ ብለሃል። ኤግዚስት የሚያደርግ ነው። እገታው፣ ግድያው፣ እርስ በርስ መገዳደሉ ኤግዚስት የሚያደርግ ነው እና እነዚህ ተጽዕኖ ፈጣሪዎች
እነዚህ ነገሮች እንዲፈቱ ተጽዕኖ ማድረግ ይገባቸዋል ብለን ነው የምታስበው? ወይንስ እነዚህ ነገሮችን ወደ ጎን አድርጎ የአገር ገጽታን እንደዚህ አይነት ነገሮች የሉም እንደዚህ ነን እኛ ሰላም ነን ምናምን የሚል ነገር እንዲያሳዩ ነው የሚገባው? የአገር ገጽታ መገንባት አለባቸው ነው አውድቅ የሚለው እና መልካም ስራ እየሰሩ ነው የአገር ገጽታ እየገነቡ ብላል። እና ከሁለቱ አንድ ተጽዕኖ ፈጣሪ የትኛው ላይ ማተኮር አለበት ብለህ ታስባለህ? እንደ ተጽዕኖ ፈጣሪው ፍላጎት ነው ይሄ የሚወሰነው። ተጽዕኖ ፈጣሪው ምናልባት እኮ 80 ዓመት ሙሉ ኢትዮጵያ ውስጥ ረሃብ አለ ብሎ ላያምን ይችላል። ያ ተጽዕኖ ፈጣሪው ያመነው ምንድነው? እኔ ሕጻጽ ላይ ሄጄ እህል ብሰጥ ለሀገሬ እየጠቀምኩ ነው፣ ውለታ እየዋልኩ ነው፣ ሀገሬን ከ80 ዓመት ከተቸገረችበት ነገር በዚህ እርዳታ እያወጣው ነው ብሎ ሊያምን ይችላል። ያ ሰው ፐርሰናሊ አንተ ብትሆን የትን ነው መስመር? እኔ ምን አምናለሁ መሰለህ፣ እንደዚህ አይነት ትናንሽ እርዳታዎች ለውጥ ያመጣሉ ብዬ ስለማላምን ትልቅ ኢንስቲትዩሽናል የሆኑ ለውጦች እንዲመጡ ነው እኔ ፐርሰናሊ ማስበው። ያው በዋነኝነት ውይይታችን እሱ ላይ አይደለም እንጂ ትላልቅ የሆኑ ጥያቄውን አንተ ብዬ መላው ለምሳሌ ወክለህ እነሱን እየተናገርክ ስለሆነ እኔና አንተ ደግሞ ቱ ፐርሰናሊ ስለሆነ የእነሱን አቋም እነሱ ነው የሚያብራሩት። ግን አንተ እንደ አቋም እንደዚህ ማድረጋቸው ብለክ ነው እንደዚህ እያደረጉ ነው ምናምን ብለክ በፖዚቲቭ ሳይድ እንዲታይ ጥረሃል። እና የአንተ ፐርሰናል የአንተ አቋም የትኛው ላይ ነው? አንተ ታምናለህ 80 ዓመት ሙሉ ረሃብ፣ ችግር፣ መከራ ምናምን ኢትዮጵያ ውስጥ እንዳለ ራስህ ታምናለህ፣ ታውቃለህ ስለተናገርክ ማለት ነው። በቃ ከዛ በኋላ ትንሽ መለስ ብለህ የሀገር ገጽታ እየገነቡ ነው፣ መልካም ነገር እያደረጉ ነው ትላለህ። ስለዚህ 80 ምናምን ዓመት ሙሉ የቆየን ችግር ለመፍታት እነዚህ ተጽዕኖ ፈጣሪ የሚባሉት ሰዎች አሁን ለምሳሌ እኔ እናንተ አይ ቲንክ ተጽዕኖ ፈጣሪዎች ነው የምንሆነው ማለት ነው። እና ትኩረታችን መሆን ያለበት የሀገር ገጽታ ግንባታ ላይ ነው መሆን ያለበት ወይስ ይህን ተጽዕኖ ፈጣሪነታችንን አቅም ካለው የ80 ዓመት ችግርን መፍትሄ ለመፈለግ ላይ ብናውሎ ይሻላል? ፐርሰናሊ ምርጫ ሁለቱም ላይ ነው። ሁለቱም ላይ መስራት ይቻላል ነው የሚለው። ልክ ልጆቹ እያደረጉት እንዳለ ሁለቱም ላይ ማድረግ ይቻላል። የህዝብን ህመም፣ የህዝብን ችግር ብር እያሰባሰብክ በገባክ አንደርስታንድ ባደረግከው ሌቭል ከህዝቡ ጋር አብረህ ህመምን ጎፋ ላይ የሆነ ነገር ሲደረመስ አብረው ሄደው ማነው ጋሞ ላይ የሆነ ነገር አፈር ሲደረመስ አብረው ሄደው ተቸግረው ነው። አርሲ ላይ ውሃ እያወጡ ነው እንደምታያቸው። ሕጻጽ ላይ እኔ አውቀዋለሁ ፈተናውን የነበረውን ነገር ያንን ነገር እያደረጉ ነው። ያንን ነገር በገባቸው ልክ ነው። ሰው በገባው ልክ ነው የሚፈታው እና አገራቸው ሊጠቅሙ እየሞከሩ ነው። ቪዲዮ ላይም ሐሳቤን ከሰማው እኚህ ልጆች እየሞከሩ ነው፣ በቃ እየሞከሩ ነው የሚል ነው እና ይሄንንም ማድረግ ይችላሉ። ከጎንም ደግሞ አት ዘ ሴም ታይም ደግሞ ምንድነው የህዝባቸውን የሀገራቸውን ጥሩ ኢሜጅ ጥሩ ነገር ለመስራት ቱሪስት እንዲመጣ ኢንቨስተር እንዲመጣ ለማድረግ ቢሞክሩ ምንም ችግር የለም። ሁለቱንም አብሮ ማድረግ ይቻላል። ምንም የሚጋጭ ነገር አይደለም። ከዛ በኋላ ደግሞ ትንሽ ትቀጥልና ይደግ ራሳቸውን እየጠቀሙ ነው ደጋግመህ ትልና ቢያንስ ራቁታቸውን እያሳዩ አይደለም ራሳቸውን የሚጠቅሙት ብለክ ጀስቲፋይ ልታደርግ ትሞክራለህ ማለት ነው። እና ዋናው ግባቸው ራስ መጥቀም እስኪመስል ድረስ ማለት ነው። እና ራስ መጥቀም ላይ አንድ ማህበራዊ ተጽዕኖ ፈጣሪ ትኩረት እስካደረገ ድረስ በየትኛውስ በኩል ተመልሳ ተቋርጦ ነበር? አንድ ተጽዕኖ ፈጣሪ ራሳቸውን እየጠቀሙ ነው ካልክ በኋላ ቢያንስ ራሳቸውን ራቁት አድርገው አይደለም ራሳቸውን እየጠቀሙ ያሉት ትላለህ። እና ዋና ግባቸው ራስ መጥቀም እስኪመስል ድረስ ራሳቸውን አንድ 3 ብለሃል እዛ ቪዲዮ ላይ። እና ራስ መጥቀም ከሆነ ግባቸው ሰው ልጅ ዋና ግቡ ራሱን መጥቀም እስከሆነ ድረስ በየትኛውም መልኩ ራሱን ቢጠቅም ችግር አለው ብለህ ታስባለህ ወይ? አሁን ለምሳሌ ሰርቆም ዘርፎም ዋሽቶም ራቁትም ሆኖም ከዛ በኋላ እውነትም ተናግሮ ሰው ራሱን ሊጠቅም ይችላል በየትኛው መልኩ ዋናው ግቡ ራስን መጥቀም እስከሆነ ድረስ ማለት ነው። እና በጣም ኢንፈሳይዝ ስላደረኩ ነው የምጠይቅህ። ምናልባት የማይረባ ጥያቄ ነው ካልክ የማይረባ ጥያቄ ነው ብለህ ማለት ትችላለህ። የማይረባ ጥያቄ ነው ብዬ አላልፈውም፣ ግን ይሰማል። ራቁታቸውን ሆነው ሰዎች ራሳቸውን ሲጠቅሙ ብቻ ነው ወይ ችግር ያለብህ? ወይ የማይገናኝ ይመስላል። ማወቅ ስለፈለኩ ነው። እንዴት ጥያቄው እነዚህ ማህበራዊ ተጽዕኖ ፈጣሪዎች ራሳቸውን እየጠቀሙ ነው እያልክ ቢያንስ 3 በዛች አጭር ቪዲዮ ውስጥ ተናግራል። እና ራሳቸውን እየጠቀሙ ከሆነ ዋናው ግቡ አንድ ተጽዕኖ ማህበራዊ ተጽዕኖ ፈጣሪ ራሱን መጥቀም ከሆነ ከዛ ቢያንስ ትልና ራቁታቸውን እያሳዩ አይደለም ራሳቸውን የሚጠቅሙት ትላለህ።
ከዛ ራስን መጥቀም ዋና ግባቸው ከሆነ እና ሰው ልጅ በየትኛው መልኩ ራሱን ቢጠቅም ምክንያቱም ቢያንስ ብለህ ኢንክሉድ ያደረከው ራቁት መታየትን ስለሆነ ማለት ነው። ራቁት መታየት ሆኖ ሰው ራሱን ሲጠቅም ብቻ ነው የሚደብር እኮ ቢሰርቅ ቢዋሽ ቢያታልል ሰው ቢያዘናጋ እውነትን ቢሸፍን ምናምን አይረብሽም ወይ አንተን? ለምን አይረብሸኝም? በደንብ ነው የሚረብሸኝ። ግን እዛ ላይ ከሰማኸው በደንብ አድምቼ የተናገርኩት ነገር ምንድነው እኚህ ልጆች እዛ ጋር ሰዎች አሬስ እንዲያደርጉ የፈለግኩት ነገር አቴንሽን እየሳቡ ያሉት አቴንሽን እየሳቡ ነው የምትሉ ሰዎች ካላችሁ who cares እንደዚህ ነው ያልኩት። ኤግዛክትሊ who cares እየሳቡ ያሉት ለአርሲ ላሉ እንትን ውሃ እያወጡ ነው፣ ለተራቡት እየረዱ ነው። አቴንሽን እየሳቡ ያሉት ራቁት ቢያንስ ራቁታቸውን አይደለም ሚስ ከዛ አንፃር ነው ቢያንስ የሚለው ወርድን የተጠቀምኩት። ከምኑ አንፃር ነው? መጥፎ ስራ እየሰሩ አይደለም፣ ህዝብን እየረዱ ነው። ቢያንስ አቴንሽን ይሳቡት የሚል ሀሳብ ነው። እየተቆራረጠ ነው። ድምፅህ ገብቶልኛል። የሰማኝ ከሆነ ድምፅህን ሰምቻለሁ ሙሉ ለሙሉ። ምስልህ ነው የተቆራረጠ። አሁን ግን መታል። አሁን መታል። መልካም። አሁን መታል። ሰምቻለሁ። መጨመር ከፈለክ መልሱ ላይ መጨመር ትችላለህ። ጥያቄ ከተመለሰልህ ከዛ በኋላ ምን ብላል? የ80 ዓመት ሙሉ መከራና ችግር፣ ረሃብና ጦርነት፣ እርስ በርስ መገዳደል ኢትዮጵያ ውስጥ አለ ብላል። ከዛ በኋላ ትንሽ ቆይና ድጋሚ ይመስላል ጥያቄው ግን በደንብ እንዲብራራልኝ ስለምፈልግ ነው። ከዛ በኋላ ምን ትላለህ? እነዚህ ሰዎች የሀገር ገጽታቸውን እየገነቡ ነው። ከዛ ቱሪስት ባለሀብት ምናምን ይመጣል አለ። ከዛ በኋላ ኢትዮጵያ 80 ዓመት ሙሉ መከራና ችግር፣ እርስ በርስ መገዳደልና እንትን ያለባት አገር ከሆነች እና ገጽታ ግንባታ ስንሰራ አይ ቲንክ እየዋሸናቸው ነው የሚሆነው እንደዚህ ነን ብለን ማለት ነው። እና እነዚህን ቱሪስቶችና ባለ ሀብቶች ምን ያህል ሞኝ አድርጋቸው ታስባቸው ነው ሀገር ሳያጣሩ የሚወጡት? ምክንያቱም ኤምባሲዎች ሁሌ የሚያወጡት አላርት አለ እና በገጽታ ግንባታ ተታለው ይመጣሉ ብለህ እንዴት አሰብክ? ኢሜል ምንድን ነው ይላል። እስቲ ቪዲዮንም መድገብ እንችላለን። እየሞከሩ ነው የምለው። ልክ ናቸው፣ ፐርፌክት ነው እየሰሩ ያሉት መንገድ ሁሉ ልክ ነው የሚል አውድ የለውም። ግን they are doing great በቃ ማለት በገባቸው በቻሉት አቅም እየሞከሩ ያሉ ልጆች ናቸው። ሊበነቁ ሊሞገሱ የሚገቡ ናቸው። የሀገራቸውን ኢሜጅ ጥሩ አድርገው ለመገንባት እየሞከሩ ነው ያለው። ኢንቨስተር ቱሪስቱ እንዲመጣ ያደርጋል ብያለሁ። ይሄ በደንብ ስትሮንግሊ ብሊቭ ማደርገው ነገር ነው። እንዳልከው ቱሪስቶች እና ኢንቨስተሮች ጅል አይደሉም። ነገር ግን ደግሞ እንደ ሀገር አትሊስት አዲስ አበባ ጥሩ ኢሜጅ እንዳላት ማሳየቱ ጥሩ ነው ብለው አምነውበት እያደረጉ ነው። እኚህ ልጆች አምነውበታል ያንን ነገር። ስለዚህ ያርጉ፣ ጥሩ ነገር ነው። በቃ ጥሩ ኢንቴንሽናቸው ጥሩ ነው፣ ፖዚቲቭ ነው፣ የሚያስተች አይደለም የሚለው ቪዲዮ ነው ተሰማው። ስለዚህ አሁንም ደግሞ ነገር በሙሉ አፌ እኚህ ልጆች ሀገራቸውን ውሃ ከማውጣት እርዳታ ከማስደረግ 16 ሚሊዮን ብር ቀላል አይደለም። ያንን እርዳታ ከማስደረግ አልፎ ደግሞ አሁን ደግሞ መጥተው ጥሩ ኢሜጅ ለሀገራቸው ለመፍጠር እየሞከሩ ነው የሚል ሀሳብ ነው እና አግሪ ያደርጋለሁ ከነሱ ጋር። ይህንን ስል ግን ውጭ ሀገር ዜጎች ይሸወዳሉ እንትን ይላሉ ማለት ሳይሆን ኢንቨስተሩና እንትን ይመጣል የሚል ኢሜጅ። ምክንያቱም ሲንጋፖርም ሳውዝ ኮሪያም ይህንን ጥሩ ኢሜጅ በመፍጠር ለሀገራቸው ለምሳሌ ኢትዮጵያ የረሃብ የጠኔ የችግር ሀገር ነች የሚል ኢሜጅ አለ። ለ80 ዓመታት በቀልዶቻቸው በፊልሞቻቸው ውስጥ ያስገቡት አትሊስት እሱን እንኳን መቀነስ ቢችሉ ጥሩ ነገር ጣል ቢያደርጉ ጥሩ ነው። ኢንቨስተሩም ቱሪስቱም ቢሆን እንዴ ይሄም ነገር አለ እንዴ ብለው እንዲያመን ያደርጋቸዋል አትሊስት። እና እየሞከሩ ነው የሚል ነው ሀሳቡ። ሙከራ ነው ባይዘው ፐርፌክት ነው የሚል አውድ የለውም ንግግሬ። የመጨረሻ ጥያቄ ነው ይሄ። የመጨረሻው ጥያቄ የመጨረሻው ፓርት ላይ የተናገርካትን አንስቼ ነው የምጠይቅህ እና ምን ትላለህ? ቱሪስት ኢንቨስትመንት ከሌለ ገንዘብ ከሌለ እና ኢኮኖሚውን የሚደግፈው ነገር ከሌለ መልሶ ድህነት ይመጣል፣ ችግር ይመጣል፣ ከዛ እርስ በርስ ጦርነታችን ይቀጥላል ትላለህ እና ምናልባት አሁን ላይ ያለንን የእርስ በርስ መዋጋት እርስ በርስ መጠላላት ምናምን ያመጣው የታሪክ ሰው ነህ ብዬ ስለማስብ ነው የምጠይቀው። ያመጣውና እንደዚህ የሚያገዳድለን ድህነት ነው ብለህ ታምናለህ? አብላኝ እሺ፣ አብላኝ እርቦኛል። እራት አልበላ ነው የገባሁት። ያጠፋሁት እሱን ነው። እኔም አልበላሁ። በባዶ ሲሆን ጥሩ ነው። ካልበላ ጥጋብ እንባባል እና እንጣላለን። የጠገቡ ሰዎች ጥሩ አይደለም። ሲያው ሙዝ ነው ምግብ አይደለም። አይብላልኝ
መጨረሻውን አንዴ ሙዝ ቀልዱ ባቀልደው አልጠፋብኝም ሰምቼ ነበረ። ምን አልክ ስጠይቅ መጨረሻ ላይ ገጽታ ግንባታው ከሄደ በኋላ ምናምን ያመጣውን ነገር ጥቅም ስታሳይ ምን ትላለህ? ኢኮኖሚ የሚደግፈው ኢንቨስትመንት እና ቱሪስት ምናምን ሲመጣ ከዛ በኋላ እንትኑ ይመጣል። ያ ካልመጣ ግን ኢኮኖሚ የሚደግፈው ነገር ስለሌለ ትልና ምን ትላለህ? መልሶ ድህነት፣ ችግር፣ ረሃብ ይመጣል። ያ ደግሞ መልሶ እርስ በርስ ጦርነታችንን ያስቀጥላል ትላለህ። እና አንተ ደግሞ ታሪክ ላይ ጥሩ እውቀት አለህ ብዬ አስባለሁ። እና የኢትዮጵያ እርስ በርስ ውጊያ ከረሃብ የመጣ ነው ብለህ ታስባለህ ወይ? ማለት አሁን ላይ ያለንበት ችግር ረሃብ ነው ወይ? እዚህ ውስጥ ለዚህ የዳረገን መራብና መቸገራችን ነው ብለህ ታስባለህ ወይ? ይሄንን እንደ ታሪክ ሰው ነው እንደ እንትን ነው የምናወራው ማለት ነው። እና ምንድነው መሰለህ ዋነኛው ነው ብዬ አላምንም። ዋነኛውና አንደኛው ጉዳያችን ረሃብ ነው ብዬ አላምንም። ነገር ግን አንድ ኮንትሪቢዩት የሚያደርገው ነገር በኢኮኖሚ የደከመ ረሃብ ማለት ያው ኢኮኖሚ ነው ሪፕሬዘንት የሚያደርገው። አይ ቲንክ እሱ እንግባባለን አይደል? በኢኮኖሚው የደከመ ማህበረሰብ ሁሌም ለቫዮለንስ፣ ለረብሻ፣ ለእርስ በራስ ጦርነት፣ ለትናንሽ ነገሮች ብዙ ቦታ እንደሚሰጥ ይታወቃል። ይሄ እና ያንን ሪፕሬዘንት ለማድረግ ነው እንጂ ዋነኛው ነው ብዬ አላምንም። አንደኛው ነው ያልኩት። እንደውም ቪዲዮ ላይ ምን ይላል? ኢኮኖሚን ከሚያነቃቁና ከሚያሳድጉ አንደኛው ይላል። በእርግጠኝነት አንደኛው ይላል። እና ይሄ ጉዳይ ነው የሚል ሀሳብ አለው እና አንደኛው ነው ብዬ ነው የማስበው። ኢኮኖሚ ወሳኝ ነገር ነው። አሁን ለምሳሌ ወጣቶች ሜቢ እንትን እንዳለባቸው እንጂ ወጣቶች ብዙ ጊዜ ኢኮኖሚያቸው ሞላ ሲል ብዙም ቫዮለንስን፣ ሌላ ማጥቃት፣ ሌላ መጉዳት አያስቡም። ወደ ሽፍታነት ምናምን የሚገባው እኮ ሰው ኢኮኖሚው ሲጎል ነው። እና ረሃብ ነው ሰዎችን አንዱ በአንዱ ላይ እንዲጨክን ከሚያደርገው አንደኛው ሪዝን፣ አንደኛው ዋን ኦፍ ብለን እንግለጸው እና እንደዛ ነው ብዬ ነው ማምነው እንጂ ሌሎች ብዙ ዋና ጉዳዮች እንደ ህዝብ እንትን የሚገኙ። አመሰግናለሁ። እግዚአብሔር ያክብርልኝ። በትህትና ማለት ጥያቄ ስደረድር ስለመለስክልኝ ኢትዮ ማትሪክስ የምር ከልብ ያመሰግናለሁ። አሁን ተራው ያንተ ነው። የሚቀር ነገር ካለ ይሁን ቅር ብሎኛል ይሄ አመላለስክ ምናምን የምትለኝ ነገር ካለ ደስ ይለኛል መጨመር ነው። መጨረሻ ላይ ምናልባት ሁለታችንም ማጠቃለያ ሀሳቦቻችንን ተናግረን ነገሮች ያልቃሉ እና እውነቱን ለመናገር መጠየቅ የሚገባኝ ሁሉ ጠይቄያለሁ ብዬ አስባለሁ። እኔ ማለት ነው ከቆጨኝ ምናምን በውስጥ ጠይቃለሁ። እንዲህ ሳልጠይቀው ካልኩኝ ድጋሚ ምናምን ትላለህ እና በውስጥ ጠይቃለሁ። በማል በነገራችን ላይ መሳቅ አለብን። ካለበለዚያ ሲሪየስ ነው የሚመስለው። ሲሪየስ ሊሆን ልክ ነው። ቶፒኩም ትንሽ ሲሪየስ ነው እውነቱን ለመናገር ወይ ካየኸው በሆነ በኩል ካየኸው ሴንሲቲቭም ሊሆን ይችላል በሆነ በኩል ምናልባት አንተ እዛ ብቻ ተውናቲ እና የሳቅን ሲሆን ጥሩ ነው። ጥሩ ነው። ድመት አደገች እና ያው ብዙም እንዳንተ ሰንጠረቅ መጠይቀ ጥያቄዎች አይኖሩኝም። ግን ዋነኛ መጠይቀ ጥያቄዎች አንደኛው መጠይቀ ጥያቄዎች ጀነራላይዝ ማድረጉን እንዴት ከዮናስ ያልጠበቅኩት ዋነኛው ነገር በአጠቃላይ ቲክቶከሮች ወይም ሶሻል ሚዲያ ላይ የምትሰሩ ሰዎች በህዝብ እንባና ደም የምትጫወተው ናቸው የሚለውና አንደኛ ዋነኛው የመጀመሪያው ጥያቄ ሀስቲ ጀነራላይዜሽን አይሆንም ወይ? እንደ ሎጂክ እንደሚያስብ ሰው ማጠቃለል አይከብድም ወይ? ካጠቃለልክስ መረጃውን ይዘህ ነው ወይ ብዬ ልጠይቅ እፈልጋለሁ። መጀመሪያ ነገር መልካም። እኔ በባህሪ የምታወቀው አንድ ነገር ቢኖር ነገሮች ላይ ማመጽ ነው። ያመጻ ሰው ነኝ እና ቲክቶክ ላይ አምጻለሁ እና ቲክቶክ ላይ ያሉ ሰዎች ጠቅላላ ማድረግ የሚገባቸውን ነገሮች እያደረጉ ነው ብዬ አላስብም። በጣም ትልቅ ፕላትፎርም ነው። በጣም ብዙ ነገሮችን መቀየር ይቻልበታል። እያንዳንዱ ነገር በጣም በጥንቃቄ ልናደርግና ልንከውን ይገባል ብዬ አስባለሁ። ሰዎች ያዩናል፣ ህፃናት ያዩናል፣ ትላልቅ ሰዎች ያዩናል። በጣም ብዙ ነው የሚያይን እና በየሰው ቤት የምንደርስ ሰዎች ነን። የማህበራዊ ኃላፊነታችንን በአግባቡ መወጣት ይገባናል። እነዚህ የሚመለከቱን የሚያዩን ሰዎች የሚደርስባቸው እያንዳንዱ ነገር እኛን ይመለከተናል። የሚመለከተን ኮንቴንት ክሬተር ስለሆነን ከኮንቴንታችን ጋር ስለሚገናኝ ስለማይገናኝ ሳይሆን የህዝቡ አንድ አካል ነን። ከዛ በኋላ እኛ ከህዝቡ ወጥተን ለህዝቡ እየነገር ነው።
ስለዚህ ለህዝቡ የመቆም ግዴታ አለብን ብዬ አስባለሁ። ስለዚህ ጄኔራላይዜሽን ሲሆን አይ ቲንክ እኔንም ይጨምራል ይመስለኛል። ቅድም ብለኛል አንተም ቲክቶከር ነህ ስላልከኝ እኔንም ይጨምራል። ስለዚህ ይሄ ወቀሳና ትችት እኔንም የሚያካት ነው ማለት ነው። ስለዚህ አልጸጸትበትም ስል አሁን ምደግመዋለሁ። ቲክቶክ ላይ ያሉ ሰዎች መስራት የሚገባቸውን ስራ እየሰሩ አይደለም። እንደውም እንደ ሀገር እንደ ማህበረሰብ ልናፍርባቸው ይገባል፣ እኔ ላይ ጭምር ማለት ነው። ምክንያቱም በጣም ብዙ እውቀቶች አሉ፣ በጣም አቅሞች አሉ፣ ማድረግ የምንችላቸው መፈጸም የምንችላቸው በጣም ብዙ ነገሮች አሉ። ግን የሚጠበቅብንን እያደረግን አይደለንም። ስለዚህ እንደውም ይሄ ትችት አይደለም፣ ለይሄ እንደውም የሚገባን ነው። አሁን ለምሳሌ አሁን የተናገርኩት ትችት ከእንትን የሚቆጠር አይደለም ባይኔ። ከዚህም የባሱ ጠንካራ ቃላቶችን ተጠቅመን ልንወቃቀስ ይገባል። ምክንያቱም እኛ የዚህ ትውልድ ባላደሮች ነን። ነገሮችን ማስተካከል ኃላፊነት መውሰድ ያለብን እንደ ህዝብ እንደ ማህበረሰብ ዋጋ መክፈል ያለብን እኛ ነን። ለራሳችን ምቾትና ድሎት ብለን ነገ ከነገ ወዲያ ልናገኛቸው ልናስባቸው ልናሳልፋቸውና ለቅንጦትና ለፍትወታዊ ለስጋ ፍላጎታችን ብለን የማህበረሰባችንን ችግር እና መከራ እያየን ዝም የምንል ሰዎች ከሆነን እውነት ነው ልንወቀስ ይገባል። እንደውም ጥሩ ፓርቱ እኔ እዛው ፕላትፎርም ላይ ያለው ወቃሽ መሆኔ ነው። ከውጭም ወጥቶ የሆነ ሰው ሊወቅሰን ሁሉ ይችላል። የማይጠቀምም ሰው ቢወቅሰን እኔ ወቀሳውን ትክክል ነብዬ ነው የምቀበለው። ይሄ እኔ እምነት ነው እና እንደውም በዚህ አጋጣሚ ይቅርታ ጠይቃለሁ። ኃላፊነቴን በአግባቡ ስላልተወጣው ማድረግ የሚገባኝን ነገር ስላላደረኩኝ ለሀገሬ ለማህበረሰቤ አንዳች ፋይዳ የሚያመጣ ነገር ሳልሰራ እስካሁን ድረስ ስለቆየሁ ከዚህ በኋላ ሊቆይ ይችላል። በእርግጥ ያን ስላደረኩኝ እውነት ይቅርታ ጠይቃችኋለሁ። በቻልኩት አቅም እየሞከርኩ ነው አላችሁ። አቅሜን አውቀዋለሁ። ምን ማድረግ እንደሚገባኝና ማድረግ እንደምችል አውቃለሁ። ግን ራስ ወዳድ ስለሆንኩኝ ምንም ነገር እያደረኩላችኋለሁ። ግን ካልተሳሳትኩኝ ሜቢ ከተሳሳትኩ ታርመኛለህ። ግን እዛ ቪዲዮ ላይ ግን እነዚህ ቲክቶከሮች እያልክ ነው የተናገርከው። ምናልባት ቲክቶከሮች የሚለው ላይ በአይምሮ ራስህን ያስገባሁላ አይመስልም። ባይዘ ቶኔሽን ካልተሳሳትኩኝ ቶኔሽን የሚባል ነገር አለ። አንተ የተለያየ ነገር ነው እዛ ላይ ባቀረብክ ሰዓት ላይ ዮኒ ዋነኛው እኔ ምን ያለኝ ነገር እነዚህ ቲክቶከሮች ከህዝብ ጋር መች እንደምትቆሙ አናውቅም። እነዚህ እያልክ ነው ላይ ያወራኸውና ዛት ቬሪ ሮንግ ብዬ ስላሰብኩኝ ነውና አሁን ደግሞ ለምን እንደዚህ ያልክ ነው ማብራራት ይችላል። ምክንያቱም የዛ ቪዲዮ ዋና ዓላማ ስለታገቱ ሰዎች መናገር ነው እና እየተናገርኩ ነው እና ያልተናገሩት ነው እየተናገርኩ ነበር። ስለዚህ በዛ ቪዲዮ ላይ ስለነዚህ ስለታገቱ ሰዎች እኔ ተናግሬያለሁ። ኃላፊነቴን ተወጥቻለሁ። ሌሎች ኃላፊነት የተወጣቸው ነገሮች ስላሉ ነው ይቅርታ የጠየኩት እንጂ በዛችኛው ፓርት እኔ ፈጽሞ ኃላፊነቴን ተወጥቻለሁ። መናገር የሚገባኝን ተናግሬያለሁ። ድምፅ መሆን በሚገባኝ ሰዓት ድምፅ ሆኛለሁ ብዬ አስባለሁ እኔ ማለት ነው። እና ያልተናገሩትን ነው የዛን ቀን አገላለሁ። ከነዛ ግሩፕ መሀል አይደለሁም የዛን ቀን የዛ ሰዓት ላይ አንድ ላይ አይደለህም። ስለዚህ አንድ ላይ አይደለህም። ቲክቶከሮች ብለህ እንደተናገርክ ነው የምንይዘው። ከነሱ ወገን አይደለህም። ትክክል አይደለም። እኔም ስለዛ ሰዓት ነው ያወራሁት። ያው ሌላኛው ትንሽ እንዳልኩ ቅድምም እንዳልኩ ትንሽ ለመስማትም እንትን ያለኝ በቲክቶከሮች በአጠቃላይ በህዝብ እንባና ደም የሚሸጡ ነው። ኤግዛክትሊ ወርዱ ላቀይረው ይችላል። በህዝብ እንባና ደም የሚሸቅጡ ናቸው። እንትን እያሳዩ ብለሃልና ይህንን ወርድ ኤግዛክትሊ ብለሃልና በህዝብ እንባና ደም እየሸጡ ነው እየነቀጡ ነው ለማለት ያስደፍራል። ምንም አድርገዋል ብለህ ብታስብ ከገዳዩና ከንትሎቹ እኩል እነዚህ ልጆች ምን አይነትስ ማስረጃ ይዘህ ነው? እኚህ ልጆች ትልቅ አኪዩዜሽን ነው ያደረስክባቸው። በጣም ትልቅ ጄኖሳይድ በለው እንትሉ አይዲያው ማለት በህዝብ እንባና ደም የሚሸጡ ናቸው ስላልክና ምንድነው ማስረጃ? እንዳልኩ ደግሞ በአጠቃላይ ስትል እኔም አለሁበት እዛ ላይ በጣም ብዙ ሰዎች አሉ እዛ ውስጥና እኛ ጭራሽ የሌለንበት ሰዎችም አለ እንደ ቲክቶከር እና እንትኑ ደብዳቤ የሚመስል ነው። ቪዲዮ አድራሻ አለው። በዜና አቅራቢዎች ብሎ ስፔሲፋይ ያደርጋል። ዋናው ዓላማው ዜና የሚያቀርቡትን ሰዎች ለመናገር ስለሆነ ማለት ለምን ዜና አላረጉትም ሚሊዮን ለመናገር ስለሆነ ማለት ነው። ግን አሁን ለምሳሌ እቺ ቲክቶከሮች የምትለው ቃል ናት እንትን ያደረገችት። እሱን ያደረኩበት ዋነኛ ምክንያት ምንድነው? በዛ ሰዓት ላይ እኔ ሰዎች ታገቱ ሲባል ቤተሰቦቻቸውን አስባለሁ፣ ወዳጆቻቸውን በጣም ብዙ ደም እንባ የሚያለቅስ
በጣም ብዙ ሰው እንዳለ አውቃለሁ። ከዛ በኋላ እንደው በነጋታው አይ ቲንክ መሰረት ሚዲያ ይመስለኛል 1.5 ሚሊዮን ብር ለአንድ ሰው ተጠየቁ፣ የተወሰኑ ሰዎች ተለቀዋል ከፍለው የሚል ዜና ወጣ ማለት ነው። ሰዎች በዚህ አይነት ችግር ሰዓት ላይ አሁን ለምሳሌ እኔ ብታገት 1.5 ሚሊዮን ብር ከፍዬ መለቀቅ እንደማልችል አውቃለሁ። መሞት ነው ጣፋንቴ እና እኔ በሰዎቹ ቦታ ላይ ነው የምቀመጠው እና እንባ አለ። በዛ ሰዓት ላይ በጣም ብዙ ሰው እያለቀሰ ነው፣ የህዝብ እንባ አለ እና በዚህ ሰዓት ላይ ልክ ዜናውን ስሰማ እኔ እንደሰማው የዛ ህመም ተካፋይ ነው የሆንኩት እና እኔ ውስጤ ማልቀስ ነው የጀመረው። በእርግጥ እንባ ብዙ ማውጣቱ አይደለም እንደዚህ ፊዚካል እንባ ማለት ነው፣ ግን ምናልባት ደርቆ ሊሆን ይችላል። ብዙ አልቅሼ አይታወቅም እና እኔ እያለቀስኩ ነበር የህዝብ እንባና ደም ስላለ ማለት ነው እና ያ የህዝብ እንባና ደም እኔን ስላስደነገጠኝና ስላመመኝ ነው ወጥቼ የተናገርኩት ማለት ነው። እኔ የዛ ህመም ተካፋይ ስለሆንኩኝ በዛ ሰዓት ቤታቸው የተጨነቁ በጣም ብዙዎች አሉ። በጣም ብዙ ልጆች እናትና አባቶቻቸው ምናልባት ተይዞባቸው ሊሆን ይችላል እና ወላጅ አልባ የሚሆኑ ሰዎች በዛ ቅስፈት እንዳሉ ይገባኛል ማለት ነው እና የህመሙ ጉዳይ እኔን ስሰማ አስደንግጦኝ እንድናገር አድርጌያለሁ። በእርግጠኝነት ደግሞ በተለይ ዜና አቅራቢዎች ይህንን 100% መናገር ይችላሉ። ምክንያቱም ዜና ሲያቀርቡ ቲክቫን ሁሌ እንደሚከታተሉ ታውቃለሁ። ሊትራሊ ቀጥታ ሄደው ሲዘግቡ ብዙ ጊዜ አናገኛቸው። ከዛ ላይ ምንጭ ጠቅሰው ሲዘግቡ እናውቃለን እና ምንጭ ጠቅሰው መዘገብ ይችሉ ነበር ያንን ዜና። ምክንያቱም አንድ ዜና አቅራቢ ራሱ ካልዘገበው ለሰዎች ይዳረሳል ብሎ ካሰበ ምንጭ ጠቅስና ይዘግባል። ከሌ እንዳለው ብሎ ማለት እና ከሌ እንዳለው ብሎ አልዘገቡም፣ ዝም ምን ያሉት። ስለ አርሴናል በጣም ብዙ ሲነገር የነበረው ከዛ በኋላ ስለመጣው ቲክቶከር ነበር ሲነገር የነበረው። ስለዚህ ይሄ የህዝብ እንባ ነው። በህዝብ እንባ ሰዓት ላይ ሰው ሲያለቅስ የህዝብ ሰው ከሆንክ ህዝብ በሚያለቅስበት ሰዓት ላይ አብረክ ማልቀስ መቻል አለብህ። ይሄ ኦልሬዲ ምንም ብታደርግለትም ባታደርግለትም የህመሙ ተካፋይ ግን መሆን አለብህ። ስለዚህ ያ ያበሳጫል። ስለሚያበሳጭ እና እነሱንና ሌሎች ቲክቶከሮችን ደግሞ ማንም ቲክቶክ ላይ እየተናገረ ሰው አልሰማው ነበር በዛ ሰዓት። ስለዚህ ሁሉንም የሚያበሳጭ ሸንቆጥ ማድረግ የሚችል የህዝብ እንባና ደም እየተሸቀጠ ነው። በዛ ሰዓት ሰው እያለቀሰ ነው። ቤቱ ላይ በጣም ብዙ መከራ አለ። እነዛ መከሮች ባሉበት ሰዓት ላይ መተክ ስለዛ መከራው እንደው ተጽዕኖ ፈጣሪ አይደለም የሚባሉት መንግስት ወይ እባክህን ድረስላቸው ብሎ መንግስት እውቅና እንዲያገኝ ማድረግ በሚገባበት ሰዓት ላይ መንግስት አፋጣኝ መፍትሄ እንዲሰጥ እድሉን እንዲሰጠውና ትኩረት እዛ ላይ እንዲያደርግ መጠቆም በሚገባቸው ሰዓት ላይ አርሴናል ዋንጫ በላ የሚል ዜና አንዴ አይደለም አንዴ ነው አርሴናል ዋንጫ የበላው። በነገራችን ላይ አሁን ኳስ ሞድ ሰው ስላልሆንኩ ነው እንደዚህ ቅልል አድርጌ የማወራው ይቀርበልኝ እና አርሴናል አንዴ ዋንጫ በልቶ ከዛ በኋላ ስለ አርሴናል ዋንጫ መብላት 10 ላጋንኛው ሊሆን ይችላል፣ ሁለትም ሊሆን ይችላል የሰሩት ቪዲዮ ደጋግመህ ስትሰራ አንዴ እንኳን ስለነዚህ ሰዎች ካልተናገርክ እኔ ምንድነው የምለው የሚናገርላቸው ሰው ነበሩ በዛ ሰዓት መሆን የሚገባቸው እና ያን ባለመረጋቸው በነዛ በሚያለቅሱ ህዝቦች ላይ ሸቀጣቸዋል ብዬ ወቀስኳቸው ማለት ነው እና ወቀሳው የሚመነጨው ከዛ ነው ለማለት ነው። በአጠቃላይ ስትል ነው ያው እንግዲህ እኔ በዋነኛነት አጠቃላይ ሌሎችም ስላልዘገቡ አንተም አልዘገብክም እና ሸቅጣል። አይ እኔ ሀሳቡን ነው የተናገርኩት። እኔ አለሁበት ካልክ አዎ አለበት። ስለዚህ 2000 ሰው አለ እኔ ጋር የሚመለከት እነዚህ 2000 ሰዎች አሉበት ቪዲዮ ካልሰሩ የሚሰሩ ሰዎች አይ ቲክቶከር አይደሉም ቲክቶከር ነው ቪዲዮ ፖስት የሚያደርጉ ነው ካልና የዛን ቀን ካልተናገሩ አሉበት እነዚህ ሰዎች። ግን ዮናስ እዚህ ጋር ደግሜ የምጠይቅ ነገር በኢንተርቴይንመንት ሶሻል ሚዲያውን ላይ ያሳደገ ሰው ሊጠይቅ አይችልም በዚህ ጉዳይ። እኔም ያው አንዳንድ ጉዳዮች ኦቨር ሲደጋገሙ ካልሆነ በስተቀር ሀገራዊ ጉዳዮችን እኔም ከእግር በእግር እየተከታተልኩ አልሰራም። ለምን እንደዚህ አይነት ጉዳዮች በተከታታይ ስለሚያጋጥሙ እሱን የሚሰሩ ሰዎች አሉ ብለን ብዬ አምናለሁ። አይ ቲንክ አንተም እንደዛ የምታደርግ አይመስለኝም። በሀገሪቱ ውስጥ በተፈጠሩ ችግሮች ቁጥር ለምን ብዙ ነው። ስለዚህ እነሱን እየወጣህ ትሰራለህ ብዬ አላምንም። ስለዚህ እነዚህ ልጆች ምናልባት ይህንን ጉዳይ ለምን አሁን እኔ የዜና አቅራቢዎችን አብዛኞቹን ፎሎ ስለማድረጋቸው እከታተላቸዋለሁ። አብዛኛውን ለመስራት ይሞክራሉ። እዛ ቪዲዮ ላይ እንዳልኩት በቂ ነው በቂ አይደለም ብያለሁ። በቂ እንዳልሆነ እኔም አውቀዋለሁ፣ እነሱም እንደሚያውቁት አምናለሁ። ያ ነገር በቂ በህዝቡ ችግር ደረጃ ዘግቧል ብዬ ባላምንም ከሚመጣባቸው ነገሮች ቅድም ካወራናባቸው ብለን ከምናምናቸው ነገሮች እና ከብዙ ነገሮች አንጻር እየተጋፉ ምን እያሉ ለመዘገብ ሲሞክሩ ነው ብዙ ጊዜ ማያቸው። ይዘግባሉ፣ ግን በቂ ነው በቂ አይደለም እንዳልከው እንትን እንላለን። ስለዚህ አንተ ምናልባት ወይ አክሱምን
ወይ ብዙ ቦታ ችግር ይፈጠራልና ያንን ቪዲዮ ሳሰራ ብትቀር በህዝብ እንባ ሸቀጥክ ማለት እንደማይቻለው በሙሉ እኔንም ሆነ ከዜና አንባቢዎቹ ስፔሲፊካሊ ከዜና አንባቢዎቹ በስተቀር ያለውን መናገር አንችልም ልልህ ነው። አይ ማለት ይቻላል። እናንተም ባላቅም ለህዝቤ እስካልተናገርኩ ድረስ ማንም አደባባይ ላይ እስከወጣውና እስከቆምኩ ድረስ ማንም ምንም ነገር ቢለኝ የሚከፋኝ ሰው አይደለሁም። በባህሪ ተፈጥሮዬም ስለሆነ አቋሜም ስለሆነ ማለት ነው። እና ያመንኩበትን ያወቅኩትን ነገር ሁሉ የማድረግ ግዴታ አለብኝ። ሳላርግ ስገኝ ሰዎች ቢወቅሱኝ አለማድረጌ ስለሆነ የሚያስወቅስ ደግሞ በውሸት ወቅሰኝም ከሆነ እንዴት በውሸት ተወቅሱኝ ይላችሁ እላለሁ። አሁን አንተ ዛሬ እንዳወራ ነው ማለት ነው። ዛሬ ስሜ ተነስቶ ስፔሲፋይ ሌሎችን ሰዎች እኮ ቪዲዮ ሰርቷል፣ ግን ስሜን ስላላነሱ ከእነሱ ጋር ማውራት ተገቢ ነው ብዬ አላስብም። ሀሳብ ነው የሰጡት። ሀሳቡ ተመሳሳይ ቢሆንም ባይሆንም አይመለከተኝም ስሜ ስላልተነሳ። አንተ ግን ቪዲዮን ከተህ ስለሆነ ነው አንተን ጠርቼ ከአንተ ጋር እናውራ ያልኩት ማለት ነው። እና ስለዚህ እኔ አውት ኦፍ ቶፒክ እንዳይሆን እንጂ አይሆንም፣ ግን ተመሳሳይ ነው፣ ተቀራራቢ ነው። ምናልባት አክሱም ላይ ስላለው ችግር ምናልባት እኔ የሚገርምህ መረጃው እንዳልኩ ቅድም አስቸጋሪ ነው። ሁሉንም መረጃ ስንሰማ መረጃውን ሁላ ሰምተህ አዝነክ ምን ብለህ 100% እርግጠኛ የምትሆንበት ሲቹዌሽኖች የሉም። ባይዘው የመረጃ እጥረት በጣም አለ፣ በጣም እና ትንሽ እንደውም የውጭ ሀገር ዜናዎች ካቀረቡት ነው እነሱም ቢሆኑ የምታውቀው ነገር ነው፣ ትንሽ አስቸጋሪ ነው። እና አክሱም ላይ አሁን ብዙ የሙስሊም እህቶቻችን ላይ ብዙ የሚደርሱ ነገሮች አሉና እሱን ዘግበህ ታውቃለህ? ምናልባት ወይም ደግሞ ይሄ ነገር ልክ አይደለም ብለህ ታውቃለህ? አይ ቲንክ አሁን ላይ አይደለም። በነገራችን ላይ ከቲክቶክ ከመጣው በጣም ረጅም ጊዜ ነው እና ከዚህ በፊት የነበሩ ወደኋላ ያሉት 10,000 ፎሎወር እያለ ነው ማቀብ አይዘው አግሬሲቭ የሆኑ ንግግሮችን ማድረግ ሰው ነኝ እና ያኔ ተደጋጋሚ ተናግሬ አውቃለሁ። ገብቶ ማየት ይቻላል። ቪዲዮዎች ሳልጠራ መሰለኝ አሁን እንትን ይላል። አሁን ይሰማል። ትንሽ ተቆራርጧል። ይኒሻ አይ ቲንክ እኔ ጋር ትንሽ ተቆራርጧል። አልሰማንህም? ይሰማል። አሁን ይሰማል። አሁን ይሰማል። ከዚህ በፊት በነበሩ አክሱም ላይ እንደዚህ አይነት ኬዞች ሲፈጠሩ አይ ቲንክ ያኔ ከ10,000 ጀምሮ የምታየኝ ከሆነ እንደዚህ አይነት ኬዝ ተፈጥሮ ነበር። አይ ቲንክ አሁን ስታስታውሰኝና ተናግሬ አውቃለሁ። ግን ይሄኛውን ቪዲዮ የሰራሁበት ዋነኛ መንገድ ምንድን ነው? እኔ ፌስቡክ እየተጠቀምኩ ሁለት ዜናዎች ነው ያየሁት እና ዜናው ነው እንድናገር ያደረገኝ እና አንደኛው ዜና ታገቱ የሚለው ከዛ በኋላ ኢቲቪ ደግሞ የሶሻል ሚዲያውን ዜና መጣው እና ትሪገር ፖይንት እኔ እንትን ነው ምድረው ስሙ። ለዛ ነው አለመናገሬን ይቅርታ የምጠይቀው። ሰዎች በተበደሉበት ቦታ ሁሉ የመናገር ግዴታ አለብኝ። ሰው ልጅ እስከተበደለ ድረስ ካልተናገርኩ እና አብሬው ካልቆምኩኝ ቅድም ተናግሬያለሁ። ልወቀስ ይገባል፣ ልሰደብ ይገባል፣ ይቅርታ አልጠይቅም ይገባል። ምክንያቱም በደል በየትኛውም በኩል በየትኛውም ቦታ የትኛውም ሰው ላይ የሚደርስን በደል ጠቅላላ እንዴት ነው እዚህ ማህበራዊ ሚዲያ አደባባይ ላይ እንደቆመ ሰው የመናገር ግዴታ ስላለብኝ ማለት ነው። ምናልባት አሁን ላይ አክሱም ላይ ችግር ተፈጥሯል ምናምን ብልሃል አሁን ላይ ማለት ነው በሙስሊሞች ጉዳይ ምናምን ብላይ ከይዙን ከዚህ በፊት ስለማውቀው ነው ማውራት እንጂ ያሁን ዜና ሰምቼውም አላውቅም። አሁን ላይ የተፈጠረው ኬዙን ስላላየሁት ግን አሁንም ተበድሎ ከሆነና ካልተናገርኩኝ ልወቀስ ይገባል። ተረዳኝ። አሁን ስላለው ቪዲዮ አልሰራሁም። ስለዚህ አለመስራቴ የሚመነጨው ከአለማወቄና ምንድነው ስሙ ስለዛ መረጃ ስላልተጋለጥኩ እንጂ አሁን ለምሳሌ አንተ ለቪዲዮ አልሰራም ብዬ ያለቀስኩክ ቪዲዮን አላየሁትም ስላልክ ነው። ግን ቢያንስ ከኔ አይተኳልና ለምን አልተናገርክም ብዬ ነው የተናገርኩክ እና ከሌላ ሰው ስላላየሁት እኔ ቪዲዮ ያየሁት ሰው ስላልሆነ በደንብ ሶሻል ሚዲያ ላይ የተንቀሳቀሰ ጉዳይ ስለሆነ ያው ሳትሰማው ላትችል ትችላለህ ብዬ ነው ላትሰማው ትችላለህ ብዬ ስላልገመትኩኝ ነው። ያው ቲክቶክ ቪዲዮ ፖስት አድርጌ ነው ጥያችሁ የምወጣውና ዜና ከረፈደ ነው የሚሰማው ብላ አንድ ቪዲዮ ሰርቻለሁ። በነገራችን ላይ አላየሁትም ግን የጉልበት ስራ ዜና አመሌ ምንድነው ስሙኝ እንጂ ልስማችሁ አልልም ምናምን ብዬ ከዚህ ቀልጃለሁ። ጭዬ ስለምወጣ ይቅር በሉኝ። ወሬ ከቆረፈደ ነው የሚደርሰኝ። እኔ ብዙ ጊዜ ከዘገየ ነው የሚደርሰኝ። በነገራችን ላይ ወሬ ልክ የሆነች ረፍት ይሆናል የሚመጣው አንተ ጋር የጉልበት ስራ የሚሰራ ሰው ፉልታይም ስራ ስላለብኝ ረፍቷን ሰዓት ነው ትንሽ ገብቼ የማየው እና በዛ የተነሳ ልስት እችላለሁ። ግን ስቼ ከተገኘው ልወቀስ ይገባል፣ ልታረምም ይገባል። ግን እኔ ደግሞ አንድ ሰው መጥቶ ዮናስ
በቃ በህዝብ እንባና ደም የሚነግር ነው ቢለኝ ወይም ደግሞ እንዴት አላወራም ይሄ እንትልጠል ስለሆነ ነው ዝም ያለው ቢለኝ እርግጠኛ ነኝ የምነግርህ ነገር ነው ሮንግ ነህ ምክንያት ሊኖረው ይችላል ብዬ እንደምከራከርልህ እንድታቀልኝ ይፈልጋል። ለምሳሌ በላይቭ ላይ መተው ሰዎች በጣም ብዙ ነገር ይናገራሉ። እኔ ላይቭ ላይ የተለመደ አንድ ነገር አለ። ለምሳሌ ዘረኛ ነህ ካልከኝ ገብተህ እንደዚህ ነው ልትነግረኝ የሚገባው በጽሁፍ እንድትነግረኝ አልፈቅድልህም። ለምን አልከኝ ከምን ተነስተህ አልከኝ ብዬ እጠይቅሃለሁ። እኔ ራሴን በዛ አሁን ለምሳሌ እኔ ሰው ልጆችን ምጠላ ሰው ስላልሆንኩኝ ምክንያቱም እኔ ኦርቶዶክስ ነኝ በእምነቴ ሰው ልጅ ጠቅላላ ከአንድ በኩል የመጣው የእግዚአብሔር ስነ ፍጥረት ነው። እምነትም ብሔርም ምናምን የሚባሉት ነገር ለእኔ ማተር አያደርጉም። ስለዚህ ልጠላ የምችልህ ከድርጊትህ እና ከተግባር ካልሆነ በስተቀር ከማንነትና ከእምነትህ ተነስቼ የማላውቀውን ሰው ልጠላ አልችልም ብዬ የማስብ ሰው ነኝ እና ሰዎች ሰው ትጠላለህ ብለው ሲጠይቁኝ ሁሌ የምላቸው ኑ ግቡና አስረዱኝ እና አሁን ለምሳሌ በጣም ብዙ ሰው ብሎኝ ያውቃል በነገራችን ላይ። ምክንያቱም ከዚህ በፊት አንድ ቪዲዮ ሰርቻለሁ። ሰዎች ከኢትዮጵያ ውስጥ መነሻ ፖይንት አላቸው የሚጠሉበት ምናምን የራሳቸው ተደራረቀ ነገር አለ። ይጠሉሃል። አለሪዝም ሊጠላ ይችላል። እንደዚህ ደብረው ፊት ለምን ብዬ እኔ እንትን ነው ማድረጋቸው ብሎክ ምናምን አይደለም። ይግቡና ያስረዱ በህዝብ ፊት ይናገሩ። ሁኜም ከተገኘው መታረም ስላለብኝ እኔ ፍጹም አይደለም ሰው ነኝ። እስታለሁ፣ ልሳሳት እችላለሁ፣ ሁኜ ልገኝም እችላለሁ። በነገራችን ላይ ላታውቁት ትችላለህ። እንደ ምንድን ነው ውሸትና ቦርጭ ለባለቤቱ አይታወቅም እንደሚባለው አይታወቅም። ልክ ነው። ቦርጭ ባይኖረንም እናውቀዋለን እና ሁኜ ልገኝ እችላለሁ። ከዛ አንጻር ጥያቄዎቼ እኚህ ተመልሰውልኛል። ሌላኛው ቀጣዩ አይ ቲንክ ሀስቲ ጀነራላይዜሽኑ ነው እንዳልኩ። ከዛ ግን በጣም ያሳቀኝ የምር እንዴ ወራስ ይቀለደ ነው ያስባለኝ ነገር ዲሊም ፔጅን ጉዳይ ለምን ራስህ እስካሁን እስከ መጨረሻው ሰዓት ድረስ ሜቢ ለቀቅ አላየውክምና ዲሊም ፔጅን ሜንሽን አድርጉት ማለት ሜንሽን አድርጉት፣ ንገሩት፣ በጆሮ ሹክ በሉት ይላል። በጆሮ ሹክ በሉት እና ንገሩት ኢትዮጵያ ውስጥ ያለውን ችግር ስትል ሰምቼሃለሁ እና ዲሊም ፔጅ እንዲያውቀው ከሆነ የኢትዮጵያን ህመም ዓለም እንዲያውቀው ከሆነ ፍላጎትህ እንደሱ ከሆነ ለምን ዮናስ ቪዲዮ ዲሊም ፔጅ ሜንሽን አድርጎ አይገልጽለትም ያለውን ችግር? እንግሊዝኛ ጎበዝ ተቃይ ተማሪ ነበር ይመስለኛል አይደል? ደጃፍ ላይ ሲወራ ሰምተሃል። ስዕል እየሳልክ ብታስቸግርም ብቻ ተማሪ አልነበርኩም። እሺ ብቻ ያው አይከብድህም እንግሊዝኛና ልጨርሰውና ኮንክሉድ አድርገውና ለምን ራስህ ሜንሽን አድርገህ ቪዲዮ ፖስት አላረክም ነው? እስቲ እንትልህን ልስማው፣ ሪዝንህን። ሰዎች ለምን ወደ እነዛ ልጆች እንደገፋው እነዛ ልጆች ያንን ነገር ቢያደርጉ ጥሩ ነገር ላይ መጣ እንደሚችል ዮናስ ይጠፋዋል ብዬ አላምንም። አልዋሽም። እና ለምን ወደዛ ፑሽ አረከው? ራስህ ለምን አላደረግከውም? እሺ መልካም። አይ ቲንክ ለምን ላልኩኝ እዛው ላይ የመለስኩ ይመስለኛል እና ቪዲዮን ወይ በደንብ አሁንም ድጋሚ ልብ ብላየው ቅድምም ስነግር ነበረ። ምን ብያለሁ? በመሃል ተከፍሎት ነው የመጣው እሱም እና ለነገሩ ውስጡ ተከፍሎት ነው የመጣው እና ምን ብዬ አጣጥየዋለሁ። የእሱ መምጣትና ለእሱ መነገሩ ራሱ ፋይዳ እንደሌለው እዛው ቪዲዮ ላይ አብሬ አያይዣለሁ እና ምናልባት ዘላሃት ነው ሳታቅ አቀደምም ደግመልኛል። አይ ነው እንደዛ ከሆነ ግን ሆን ብለን የዘለልከው ማለት ነው እና እንደዛ ብዬ ነው። ከዛ በኋላ ከዚህ በኋላ እንደዛ ካልኩኝ በኋላ ነው ያንን ንግግር በጆሮ ንገሩት ያልኩት ማለት። ስለዚህ ምንድነው የሚሆነው ያኛው ማለት ነው ለገጣ ነው እንጂ የሚሆነው ስናት ቁም ነገር አይሆንም ማለት ነው። ምክንያቱም አንድ ሰው እግር የለውም አይሄድም ብለህ ከጨረስክ በኋላ ዱብ ዱብ እያለ ይመጣ ግን ጥሩ ነው ምናምን ብትል እውነታው እግር እንደሌለው ሆኖ ከዛ ዱብ ዱብ ይበል ካልክ እያላገጥክ ነው ማለት ነው። እግረ ቢስ በመሆኑ ላይ እያሾፍክ ነው የሚሆነው እንጂ እንትን አይደለም። ስለዚህ ለዲሊም ፔጅ መንገሩ ፋይዳ ቢስ እንደሆነ መጀመሪያ ተናግሬ ከዛ በኋላ እንደውም ቢያንስ ንገሩት ስል ስራ ነው እየሰጧቸው ያሉት። ስለ ዲሊም ፔጅ ሳይሆን እየወራ ያለው አጠገቡ ስላሉት ቲክቶከሮች ስራ ነው እየሰጧቸው ያሉት። ይሄን እንኳን ማድረግ ባችሉ ቢያንስ ንገሩት፣ ሌላ አንድ ተጨማሪ ስራ ቀለል ያለ ስራ እየሰጧቸውና ከዛ አንጻር ይታያል። ይሄን ቶኔሽንን ግን ኤክስፕሌን ያደረከውና እኔ የተረዳሁት ይሄን ቶኔሽንን ማለትም እንደውም ለገጣው አንተን ያላገጥከው ብዬ ነው የማስበው። እዚህ ጉዳይ ላይ ለመሰለክ ዲሊም ፔጅ ተከፍሎታል ምናምን ብለህ ገብቷል። ይሄ ጉዳይ እንትል በሉት ምንድነው ንገሩት፣ በጆሮ አሽሙር ነው የሚባለው የተናገርከው መልእክትህን ያስተላለፍከው በእንትላዊ ዘይቤ ነው እና
ያንን ነገር እኔ ቀጥታ ነው የተረዳሁት። ቀጥታ አሁን ስታስረዳኝ መጀመሪያ ላይ ስንገባ ቅድም ቶኔሽን ስናስረዳ ተረድቻለሁ፣ ግን ቪዲዮ ላይ ስለተነሳ ጥያቄውን ጀስት አንተን በደንብ ኤክስፕሌን እንድታደርገው እኔም አንደርስታንድ እንዳደርግ ሰውም እንዲገባው በሚል ነው ደግሜ እንትን ያልኩክና ግን ደግሞ እንደገና ደግሞ ሌላ ዮኒሻ አንተ እንዳንተ አላበዛም ብዬ አበዛው መሰለኝ። ዲሊም ፔጅ ተከፍሎታል ስትል መረጃ ይዘህ ነው ወይስ ጀስት የሚሰማህ ስሜት ነው? እኔ ይሄ አምጣ ምናምን እያልኩ ሳይሆን ጀስት ለመጠየቅ ያለው አምጣ ብትለኝስ ከየት አመጣዋለሁ? ግን የቲክቶከርን ባህሪ ያውቀዋለሁ። የቲክቶከር ኢትዮጵያ ውስጥ ያሉ ቲክቶከሮች እና ዓለም አቀፍ ያሉ ቲክቶከሮች የሆነ ነገር ሲሰሩ እንደ ጆተኒ እንደሚሰሩ አውቃለሁ። ካልገባባቸው አይንቀሳቀሱም። ይሄ የገበያ ህግ ነው። ለምሳሌ አንድ ነገር ከገበያ ሂደህ ገዝተህ መተክ ስትመጣ ገዝተህ ነው ያመጣው ብለህ ማስረጃ አንጣ ብለህ ብትጠይቀኝ ማለት ነው። ገበያ እንዴት እያወቅሁ ከገበያ የሚሸጥ ዕቃ እንደሆነ እያወቅሁ አንተ ማታመርተው ዕቃ እንደሆነ እያወቅሁ ይዛው ብትመጣና ከዛ በኋላ በምን አወቅህ ምናምን ብትለኝ እንትን ነው ምንድን ነው እሱ የህፃን ልጅ ጥያቄ ነው ምናምን ብዬ የምመልስልህ ማለት ነው። እና አሁን ይሄኛው በዛ አውድ ነው የሚታየው። በጣም ብዙ ሰዎች ምክንያቱም እዚህ ቲክቶክ ላይ ያለው ሰው ነኝ አይኖ ፕላትፎርም እንዴት አድርጎ ራን እንደሚያደርግ አውቃለሁ። ማቅሰው ስለሆንኩኝ ማለት እዚሁ ለአንተም ታውቃለህ ብዬ አስባለሁ። ምናልባት ካላወቅህ ልንገርህ፣ ፕላትፎርሙ ራን የሚያደርገው የትኛውም ሰው በተለይ እዚህ ተጽዕኖ ፈጣሪ አንተ ብለህ የምጠራቸው ሰዎች ማለት ነው፣ ቲክቶከሮቹ እኔ ብዬ የምጠራቸው ሰዎች ጠቅላላ እኔ እንደዛ ብዬ ስለማልጠራ ኮንተንት ክሬተር ነው ሞር የሚቀለኝ ወርድ ነው። አንተ ስላልክ ነው እንጂ ኮንተንት ክሬተር እኔ ተጽዕኖ ስለማይፈጥሩብኝ ነው። ተጽዕኖ ፈጣሪዎችም አላቸው። ለዛ የሚፈጥሩባቸው ሰዎችም አሉ። አክቹሊ ሊሆን ይችላል። አይደለም ለእኔ እኮ ነው። እኔ ፐርሰናሊ ነው እየተናገርኩ። ለዛ ነው እንደዛ ማላቸው ነው የምልህ። እና አይፈጥሩም ማለት አይደለም፣ ይፈጥራሉ። በደንብ አውቃለሁ። እኔም ይፈጥራሉ። እና ዋናው ዓላማ ምንድነው ስሙ አውቃለሁ። ይህን የማውቀው ሲስተሙ ስለማውቀው አሰራሩን ስለማውቀው። ስለዚህ በአሰራሩ መሰረት ይህ ሰውዬ ከአሰራሩ ውጭ ሰርቶ ከሆነ ራሱ ማለት ነው ዴይሊ ፔጅ የሚባለው ከአሰራሩ ውጭ ሰርቶ ከሆነ እሱ ነው አዲስ ነገር የሚሆነው። ተረዳይ? እሱን ማስረዳት ይቀላል። ከአሰራሩ ውጭ መስራቱን ማስረዳት ይቀላል እንጂ ኦብቪየስሊ በጣም ብዙ የምንከራከርበት ነው ብዬ አላስብም እኔ ፐርሰናሊ ማለት ነው። ግን ተሳስቼም ቢሆን ተረዳኝ። ለምሳሌ በአርጎትም ቢሆን ለምሳሌ ሳይከፈለው መጥቶ ቢሆን ዋናው ግቤ እንትኑ ላይ ቪዲዮ ላይ እሱ አይደለም እና ተሳስቼም ከሆነ ወይ ተሳስቻለሁ ማለት ነው ብዬ ይቅርታ እጠይቃለሁ። አይ እኔም እዚህ ጉዳይ ላይ ልከራከርህ እንትን ምናምን ሳይሆን ጀስት እንደዛ ስትል የሆነ መረጃ ካለ ህዝቡም እንዲያውቀው ይማንጂም ብዬ ነው እንጂ ስፒድስ እንደዛ ብለህ ነው የምታስበው? ስፒድማ አፍሪካን ቱር ብሎ ነው የመጣው የእሱ ያው አንደርስታንደብል ነው። ልክ ነው። ኦኬ በቃ እኔ ብዙ እንዳልኩ ብዙ ጥያቄዎች የሉኝም። ጥሩ ውይይት ነበረ። ሌላ ማጠቃለያ ጥያቄ ካለ ጨምር፣ ከዛ ማጠቃለያ ጨርስ። እኔ የረሳሁት ጥያቄ ሳልጽፍ ነው የመጣሁት ታውቃለህ። እና በቃ የውይይት የላይቭ ላይ ውይይት እንትን የለኝም ብዙና ውሸት ነው እንዳትሉ ትላለህ። ከብዙ ሰው ጋር ማውራ ሰው ነኝ። ላይቭ ላይ ሁሌም ወዳጆች አሉኝና እንደዚህ እናወራለን እና ማውራት እችላለሁ። እኔ ልምዱ አለኝ። ወሬ ከሰው ጋር መነጋገር አለ አይደል? ከሰው ጋር መነጋገር ልክ ነህ። በቃ እኚህ ናቸው ጥያቄዎቼ። ምናልባት ነገር ልጭ ካለልኝ እኔ ውስጥ ስለዚህ ኦፊሻሊ ከቲክቶክ ቢፍነት ቢፍ ነው የሚባለው አይደለ? ቃሉ እንደው ሰዎች ሲመላለሱ ምናምን ተቃራኒ ያሳያል። ቢፍ እንደዛ ነገር ብቻ ማልወድ ሰው ነኝ። እንደዚህ አይነት ነገሮች አልወድም እኔ። ቀጥታ ከሰዎች ጋር ማውራት ምናምን ወድ ሰው ነኝ ምናምን እና ነገሮች ምንድነው ስሙ ምንድነው ኤክሳይትድ የሆናችሁ ሰዎች ትኖሩ ይሆናል። ምናልባት እኔ ላይ ኮሜንት ስለዘጋው ታዩ ወይኔ ዛሬ ሊሰዳደቡ ነው ምናምን ብላችሁ ኤክሳይትድ ናችሁ። እኔማ ይኸውልህ ስም ሁላ ወጥቶልኛል። እኔን አጽዳልኝ። እኔ የለሁበትም። ስም ሁላ ወጥቶልኛል። ገና ለገና አጌኒስት ዮኒ ቢፍ ገጠመ ብለው ስላሰቡ ሰዎች ገና ለገና ቶፒኩ ወሬው ምን እንደሆነ ሳይረዱ የራሳቸውን መላምት ለአንተ ላይ ብቻ አይደለም እኮ በነገራችን ላይ እኔ ላይም ስም ይወጣል
እና እኔ አጽዱልኝ የሚል ሰው አይደለም። ስራዬ ነው የሚያጸዳው። ስራ ያጽዳ ስም እንትን በስርዓት ታጸደዋለህ። እኔም በስሬ ያጸደዋለሁ ኦብቪየስሊ ምንም ችግር ስለሌለው ማለት ግን ለማንኛውም እንደማጠቃላይ ገብቶኛል ሀሳብ ለመናገር ብዬ እንደ እንትኑ ዛሬ በጣም ደስ ብሎኛል። ምክንያቱም ምንድን ነው ስሙ የተለመደ ነገር ነው ብዬ አላስብም። ሰዎች ሲያረጉ የምናውቀው ለቪዲዮ መልስ ሲሰጡ ምናምን መበሻሸቆች ምናምን ሲመጡ ማይረባ ነገር እየጨመሩ ነገሮችን እያሰፉ ሰዎችን ለማይረባ ነገር ማጋለጥ ነው ብዙ ጊዜ የምናውቀው። ዛሬ በተቻለ መጠን ሰዎችን ለማይረባ ነገር አጋልጠናል ብዬ አላስብም። ምንድነው ስሙ ሆን ብዬ ምንድነው ስሙ ላጠቃክ ያሰብኩት አንዳች ነገር የለም። ምናልባት እንደዚህ አይነት ፊሊንግ የተሰማቸው ሰዎች ካሉ ነው ቪዲዮ ላይ የተካተቱ ጥያቄዎችን ጠይቄያለሁ። መጠየቅ የሚገባውን ጠቅላላ ጠይቋል ብዬ አስባለሁ። የጎደለ ካለ እኔ እና እሱ በውስጥ እንጨርሳለን። አይሆፕ ከዚህ በኋላ ቪዲዮ እሱ እንደማይሰራ እኔ እሱ እንደማልሰራ ማለት ነው። በዚህ የረሳሁት ምናምን ብሎ ማንም ቪዲዮ ይሰራል ብዬ አላስብም። እኔም አሁን አልኩህ ከዚህ በኋላ ከሰዎች ጋር ልጨቃጨቅም ላይቭ ላይ ነው የምጠራው እኔ ራሱ ከዚህ በኋላ ማለት ነው። አሪፍ ልምድ ነው። ማርያምን አሪፍ ካልቻል መወያየት በጣም መልካም ነው። ምንድነው ሰው አንደኛ እንግባባም ያደርገናል፣ በቆሪጥ እንዳንተያይ ያደርገናል። እኔ አሁን እዚህ ማህበራዊ ሚዲያ ላይ ካሉ ሰዎች ጋር ጠላቴ ነው ብዬ የማስበው አንድ ሰው የለም ለእኔ ማለት ነው። ፐርሰናሊ ከኔ ጠሏለሁ ምናምን ብሎ ሰው የለም። ቪዲዮ ካልተመቸኝ አሳልፈዋለሁ። በቃ ዝም ብዬ ስገባ አሳልፈዋለሁ እንጂ ወይ እሱ ያወደውም ከሌን ወደዋለሁ ምናምን የሚባል ነገር የለም። ብሎክ የሚባል ነገር አለ ላለማየት ሲሰድቡ ምናምን አይደለም። ጀነራሊ ሰው ማትወደው ከሆነ ብሎክ አድርገህ በቃ ያቶ የስቶሪ ፔጅ ላይ እንዳይመጣ ማለት ትችላለህ አላለው እሱና በጣም ደስተኛ ነኝ። ቆይታ ሰምተህ ስለመጣ አይ ቲንክ በእድሜ ትንሽ ትመስላለህ ከኔ ስናውጥ ትንሽማ አንሳለሁ እኔ 32 ዓመቴ ነው። 10 ዓመት ትበልጠኛለህ። እኔ ትልቅ ሰው ነኝ ማለት ነው። መላጤም ከእድሜ የመጣ ነው። ከሌላ ነገር አይደለም። በራው መስሎኝ ነበር። በጣም ውይይቱን መጥራትህ ጥሩ ነው። ሚስ አንደርስታንድ የተደራረግናቸውንም ነገሮች ሰዎችም ደግሞ አንዳንዴ ሰዎች ባይዘይ ውይይት ሰው እንትን ይመስለዋል። እኔ እናንተ ሀሳብ እንትን እንድንል ብቻ ሳይሆን ሰዎችም ጀነራሊ ሀሳብ ሼር ይደራረጋሉ። እንዳልከውም ቪዲዮ ላይ እንዳልከው ምንም ደስ ያለኝ ለመቀበል የወሰንኩበት ዋነኛው ምክንያት ሰዎች ይማሩ፣ ካልቸሩ ይኑር። በቃ አሁን ኢትዮጵያ ውስጥ ይሄ ካልቸር መኖር አለበት፣ ሶሻል ሚዲያ ላይ ይሄ ካልቸር መኖር አለበትና እንኳን አስጀመርከው። እኔ ከዚህ በኋላ ሰዎች አንድ ሰው ቪዲዮ ሲሰራ እና ላይቭ ላይ እናወራ የሚል ደስ የሚል የውይይት እንትን ለሚፈጥረውና ምናልባትም አያቶቻችን እንኳን ጥሩ ናቸው በዚህ ጉዳይ ላይ ይሻላል። ግን አባቶቻችን ውይይትን እንደዚህ በደንብ ህዝብ ፊት ለፊት ኦፊሻል በሆነ ሁኔታ በግልጽ ሁኔታ ቢያደርጉ ኖሮ ምናልባት ብዙ ነገሮች አብወይ ሊደረጉ ይችላሉ ብዬ አስባለሁና ውይይት በጣም ጸዴ ነገር ነው። እንኳን ጠራ እንኳን ሀሳቡን መጀመሪያ መጣው ቲክቶክ ቪዲዮ እንኳን አለፈ። በጣም አመሰግናለሁ ኒሻ። ሌላ ኮመንጉራ እንደያዝነው ነገር አለ እንዴ? የምን ኮመንጉራ መሬት ምድር ኢትዮጵያ እየኖር ነበር ማለት ይሄ ጉዳይ ላይ ሚስ አንደርስታንድ አድርጌሃለሁ የምትለኝ ይሄ ጉዳይ ላይ ደግሞ እኔም ደግሞ እኔ አሁን ለምሳሌ ሚስ አንደርስታንድ ያደረግኩት ምንድነው የዴሊንግ ፔጅ ጉዳይ ላይ ነው። የዴሊንግ ፔጅ ጉዳይ ላይ ምንድነው እኔ መሰለኝ ሹክ በላቸው የሚለው ላይ የመሰለኝ እኔ ዳይሬክትሊ የተረዳሁት ለምን ራሱ አያደርገውም የሚል ስህተት የሆነ አረዳድ ነው የተረዳሁት። ይሄኛው ልክ ያልሆነ ብዬ ከአንደኛው ማምነው ነገር ነውና ይሄን እኔ ፐርሰናሊ እንትን ቅኔው አልገባኝም። ቅኔው ወይ እንደዛ ነገር እኔ ምን ብለህ ካታጎራይዝ ነው የምታደርገው? ሜታፎር ማለት እንችላለን። እንደዛ ነገር የአማርኛ ሊቃን ይጠበቡበት፣ ቋንቋ ሊቃን ይጠበቡበት። ያው በተቻለ መጠን ከምን ተነስተክ እንደተናገርክ እነዛን ነገሮች ስላልገባኝ ስለነበር ምክንያቱም አልጠየቅኩም እና አልተረዳውም ነበር። አሁን ግን የተነሳበትን እንትኖች ጠቅላላ ተረድቻለሁ እና ምድሮ ስሙ የተነሳ